ዛሬ እንግዲህ ቀደም ብዬ እንዳስተዋወቁት ትምህርትና የትምህርት ጥራት እንዲሁም የስነልቦና እይታዎቻቸውን እየፈተሽን አብረን እስከ 9 ሰዓት ድረስ ነው የምንቆየው እዚህ ስቱዲዮ እንግዳ ጋብዣለሁኝ አቶ ታምራት ታደሰ የትምህርት ጥራት ባለሙያ ናቸው እዚህ ስቱዲዮ ይገኛሉ እንደዚሁም የስነልቦና ባለሙያ ቤዛ ጌታቸው ላለፉት ሳምንታት ከኛ ጋር አብራን ቆይታ አድርጋለች አሁንም እንግዲህ እዚህ ስቱዲዮ ትገኛለች ሁለታችሁንም እንኳን በደህና መጣችሁ እንኳን ደህና ቆየን እናመሰግናለን ዛሬ እንግዲህ ያው ቀደም ብዬ ለአድማጮች የሚያስተዋወቁ ነበር ምናነሳው ስለ ትምህርት ነው ባለፉት ጊዜያቶች እንግዲህ ቤዛ ከመጪው ይሄ ጊዜ ክረምት እንደመሆኑ መጠን ልጆችን መሰረት ያደረጉ ጉዳዮች ነው ምናነሳው ብለን ለአድማጮቻችን አስተዋውቀን ነበር እንግዲህ የልጆችን ጥቃት በተመለከተ ባለፉት 3 ሳምንታት በተከታታይ አንስተናል አውና በጣም አነጋጋሪ ፕሮግራሞች ነበሩ ብዙ ሰዎችን በስልክ መስመሮቻችን እየገቡ እየደወሉ ሐሳብ አስተያየት ሲሰጡ ነበር እኛ ያደግንበት መንገድ ለካ ለወደፊቱ ትውልድ ማስተካከል ያለብን ብዙ ነገሮችን ተምረናል ብለዋልና ትውልድ ከቀረጽን ትኩረት ማድረግ ያለብን ልጆች ላይ ነው የልጆች አስተዳደግ ላይ ነውና ከነዚህ ከልጆች አስተዳደግ አንዱና መሰረተ ዋነኛ ብለን ምን ጠቅሰው ደግሞ ትምህርት ነውና ልጆቻችን እንዴት ነው እየተማሩ ያሉት እኛስ እንዴት ነው ያስተማርናቸው ያለነው እኛስ ባለፈው ይሄ የመጣንበት መንገድ የተማርንበት ትምህርት የተማርንበት መንገድ የመጣንበት መንገድ ትክክል ነው ወይ እኛ ትክክል ካልሆነ ስህተቶቻችንን ያርመን ለሚመጣው ትውልድ መሰረት እየጣልን መሄድ መቻል አለብን ባለፈው ጊዜ እንዳልነው ማለት ነው ለዚህች ሀገር ሰርተን የምንጨርሰው የቤት ስራ ማስቀረት ካለብን አሁን ላይ በደንብ መስራት አለብን ችግሮች እንዳይከሰቱ ወደፊት ችግሮችን መፍታት ካለብን አሁን በደንብ መስራት አለብን በደንብ መስራት ካለብን ደግሞ ትምህርት ላይ መነጋገር መቻል አለብንና እስኪ ወደ ኋላ መለስ ብለን ትምህርቶቻችንን እንፈትሻለን የተማርንበትን መንገድ አሁን ልጆቻችን እየተማሩ ያሉበትን መንገድ እንፈትሻለን በዛ ዙሪያ እንነጋገራለን ብለን ነው እንግዲህ ፕሮግራም የመረጥነው ሌሎች ምክንያቶች ነው ክረምትም ስለሆነ ወላጆች ለልጆቻቸው መስከረም ላይ ትምህርት ከመጀመራቸው በፊት ምን ማድረግ አለባቸው የሚለውን ነገር በደንብ ለማወቅ ሰፊ ጊዜ ያላቸውና መስተካከል ያለበት ከትምህርት ጋር በተያያዘ ነገር የውቀት እጥረት ከሆነ የተለያዩ ነገሮች ይኖራሉና ባለሙያ እዚህ ያለ ስለዚህ ከባለሙያው ጋር በመሆን እኛም አለን አንድ ላይ ይበለጠ እንደው ደመነሻ ጥያቄ እናርገውና ያው የተጋገዘን ከስነልቦና አንፃር ያለው ነገር ከትምህርት ጥራትና ከትምህርት ጋር መሰረት ያደረጉ ጉዳዮቻችን ከዛ ጋር የተያያዙትን ደግሞ ባለሙያዎችን እዚህ ስቱዲዮ እየተቀባበልን አድማጮቻችን በቀጥታ የስልክ መስመር እየገቡ ሐሳባቸውን አስተያየታቸውን ጥያቄዎቻቸውን እንደዚሁ እንደባለፈው ሳምንት ይነግሩናል ማለት ነው 0115 እያስቀደማችሁ 509151 536006 536008 የስልክ መስመሮቻችን ናቸው ልጆች ወደ ትምህርት ቤት ይሄዳሉ ልጆቻችንን ወደ ትምህርት ቤት እንልካለን ወደ ትምህርት ቤት ልጆችን ስንልክ ልጆች ትምህርት ቤት የሄዱት እንዲማሩ ነው የሚለው መልስ በቂን በዚህን ጀምር ቤዛ እኔ ልጀምር እሺ ያው ትምህርት እንዲማሩ ነው ልጆቻችን የምንልካቸው ግን ምን ትምህርቶች ምንድናቸው የሚለው ይወስናል ምክንያቱም አሁን ብዙ አይነት ትምህርቶች አሉ ይሄ አካዳሚሽን ወይም ይሄ ከመጻፍ ከመናገር ወረቀት ላይ ተኮር ከሆነው አቅጣጫ ብቻ ሳይሆን ልጆች እንዲማሩ ትምህርት ቤት ምንልካቸው ብዙ ይማራሉ ትንሽ ማህበረሰብ ይመሰርታል ትምህርት ቤት ሌላ ማህበረሰብ ነው ጓደኛ ሌላ ማህበረሰብ ነው አስተማሪ ሌላ አካል ነው የማህበረሰባዊ ግንኙነቶችን ይማራሉ ራሳቸውን ፈልቀው የሚያውቁት ትምህርት ቤት ውስጥ ነውና ብዙ ከስነልቦና ጋር የተያዙ ከማህበረሰብ ጋር የተያዙ ብዙ ልጆች የሚማሩት ነገር አለ ይሄ ወረቀትና ደፍተር ላይ ወይም ይሄ አስተማሪና ተማሪ ብቻ ያለው ግንኙነት አይደለም ትምህርት ምንለው ትምህርት ሰፊ ነው ባለሙያም እዚህ አጠገባችን ስላለ ትምህርት ከዛ ያለፈ ነው ምክንያቱም ብዙ ጊዜ ስናይ ህይወት ወረቀት ላይ ብቻ አይደለም ህይወት ይሄ ነጭ ወይም ዋይት ቦርድ ላይ ተማርነው ነገር አይደለም ከዛ ያልፋል በተግባር ይመጣል ምክንያቱም ስለዚህ ልጆቻችንን ወይንም ልጆችን ወደ ትምህርት ቤት ከመላካችን በፊት ነው ትምህርት የሚጀምረው ማለት ነው ትምህርት የሚጀምረው ገና እናታችን ማህፀን ውስጥ ሆነን ልጆች ሁሉም ነገር መማር ነው መማርና አለ መማር ነው አሁን ግን ያወራን ያለ ነው
ስለመማር ስለሆነ ነው ልጆች የሚጠቅማቸውን ነገሮች ይማራሉ የማይጠቅማቸውን ነገሮች ደግሞ አይማሩም ባለፈው ሳምንት ያወራነው ከጥቃት ጋር ተያይዘን ዲሲፕሊን ልጆች የተማራቸውን መልካም ያልሆኑ ነገሮች እንዳይማሩ ስንፈልግ ነው ቅጣትን የምናዘጋጅላቸው ብለናልና አሁን ደግሞ እንዲማሩ የምንፈልጋቸው መልካም ነገሮች አሉ ለዛ ነው ትምህርት ቤት የምንሰዳቸው ግን ዋናው ቁም ነገር ምንድነው የሰው ልጅ መማር የሚጀምረው ገና የእናቱ ሆድ ውስጥ ያለ ነው መማር የሚጀምረው የእናቱን ድምጽ ለመለየት በሚያደርገው እንቅስቃሴ ነው ትምህርት የሚጀምረውና ከፍ ሲል ቋንቋ ለመማር ይሞክራል ለመናገር ይሞክራል ለመጻፍ ይሞክራል ከሰው ካልቸሩን ባህሉን ለመማር ይሞክራልና ትምህርት ይሄ መማር የሚለው አቅጣጫው ሰፊ ነው ነገር ግን አሁን ያወራን ያለነው እኛ ይሄ ከትምህርት ቤት ጋር የተያያዘ ከሱ ጋር ስለሆነ ነው እንጂ አንተ ላልከው ጥያቄ ግን መማር በራሱ ሰፊ ነው ምክንያቱም በየለቱ የህይወታችን አቅጣጫ ላይ መማርና አለመማር የሆኑ ነገሮችን ነው ያስተናገደን የምንሄደው መልካም ነገሮችን እንማራለን ክፉ ነገሮችን ደግሞ ላለመማር ላለማወቅ ጥረት እናረጋለን ማለት ነው ጥሩ ይሄንን ጥያቄ ነው የምደግመው እና ልጆቻችንን ትምህርት ቤት ምን ልከው አንዱ ብዙ ወላጆች ሲጠየቁ ልጆቻችሁን ለምንድን ነው ትምህርት ቤት የምትልኩት ተብሎ ሲጠየቁ አይ እንዲማሩ ነው እንዲማሩ ነው እውነት ይሄ ባለፈው ትላንትና ቁጭ ብለን ስናወራ ነበር ካንተ ጋር ቢሮ ቁጭ ብለን ስናወራ ነበር ይሄን ርዕስ በዚህ ርዕስ ላይ ማለት ነውና ሀገርን ሀገር የሚያደርገው ትምህርት ነው ብለናል ለነገው የተሻለች ኢትዮጵያ ዛሬ ላይ በጥራት ትምህርትን መስጠት መቻል አለብን ከዚህ ውስጥ ደግሞ የህፃናት ትምህርት ትልቁን ድርሻ ይወስዳል ብለን ነው እየተነጋገርን ያለነውና ለምን የህፃናት ትምህርት ትኩረት አስፈልገው ዛሬ ልጆቻችን በአብዛኛው እየተማሩ ያሉት ያው ይሄ መደበኛ ምንለውን ትምህርት ነው ማለት ህፃናት ጀምሮ ከዩኬጂ ኤልኬጂ ምናምን የሚባሉ ትምህርት ደረጃዎች አሉና ወደዛ ነው ምንልካቸው እውነት ልጆቻችን ትምህርት ቤት ምንልካቸው ለመማር ነው እንዲማሩልን ነው ቢነው መልስ ጥቅል መልስ ብቻውን በቂ ነው ወይ ልጆቻችንን ትምህርት ቤት ለመላካችን ብቻውን መልስ ነው ወይ እስኪ እንየው ኦኬ አመሰግናለሁኝ እንድል ስለሰጣችሁኝ መጀመሪያ መማር ማለት ምን ማለት ነው ለዚህ አጭር መልስ አለኝ የሰው ልጅ አፈጣጠሩ ለመማር ነው እና ለማወቅ ነው የሰው ልጅ ከተወለደበት ጊዜ ጀምሮ በርግጥም እሷ እንደለችው ከናቱ ማህፀን ጀምሮ ድምጽን መስማት ችግሮች እናትና አባት ቆሲታሉ ያዳምጣሉ ልጆች ቴሌቪዥን ያዳምጣሉ ማህፀን ውስጥ ሆኖ ማለት ነው እና ከዛ ጀምሮ እስከ እርጅና ዘመናችን ድረስ ለመማር ነው የተፈጠርነው ግን መማር ማለት ምንድነው ስንል የመጀመሪያው መልስ የምንማረው ቀድሞ ከነበረን ሁኔታ ካለማወቃችን ተለውጠን ለመገኘት ነው የማያነብ ልጅ ትምህርት ቤት ሄዶ ማንበብ ይጀምራል ማህበራዊ ግንኙነቱ ያልበሰለ ልጅ ሄዶ ከጓደኛ ያፈራል ይማራል ህብረተሰቡን ይመለከታል እንቅስቃሴዎች ያሉትን ነገሮች ሁሉ ይገነዘባል ይመዘግባል የሚያጠናበት የሚመዘግብበት እድሜም አለ መማር ማለት የራስን ተፈጥሯዊ ባህሪ ለውጦ መገኘት ነው ትልቁ እሱ ነው አላማችን የመማራችን ምልክት የሆነውን ወረቀት መሰብሰብ አይደለም ኳሊፊኬሽኑ ትርጉም የለውም ሰርቲፊኬቶቹ ትርጉም የላቸውም ትልቁ ነገር እኛ ተለውጠናል ወይ ነው ጥሩ ስሌት የሚያክሰው ወጥቶ ስራ ላይ ስሌት መስራት ካልቻለ ሰርቲፊኬቱ በቂ ያደርገው መማር ተፈጥሮ ባህሪያችንን ለውጦ ማደጋችንን ሊያረጋግጥ ይገባል በተረፈ ጥሩ የተማረ ሰው ህይወቱ መልካም ነው በህይወቱ ሚዛናዊ የሆነ ዳኝነት መስጠት ይችላል ህይወቱ የተሟላ ነው ህይወቱን አጣፍጦ በጥሩ መልኩ አጣጥሞ የመኖር ችሎታ ይኖረዋል ያንን ያዳብራል ማለት ነው ስለዚህ መማር ለአንድ ሰው የህይወት ጥሩነት መሰረት አለው ግን ለምንድነው አንድ ሰው መማር ያለበት ብለን ስናገር ልክ ከችግኝ ጋር ማገናኘት እንችላለን አንድ ዘር ፍሬ የብርቱካን ፍሬ ሊሆን ይችላል የፓፓያ ፍሬ ሊሆን ይችላል የአፕል ወይም ደግሞ any ፍሬ ሊሆን ይችላል መጀመሪያ ነርሰሪ ነው የሚወሰደው ልክ ልጅህን ነርሰሪ እንደምትወስዱሉ እዛ ሄዶ ውሃ ጠጥቶ ጥሩ ፀሐይ አግኝቶ ከአደገ በኋላ አውጥተህ ትራንስፕላንት አድርገህ ሌላ ቦታ ደግሞ እንዲያርግ ታደርገዋለህ ከዛ ፍሬ መፍጠስ የሚችልበትን አቅም ይኖረዋል ያ ፍሬ ብርቱካን ሆኖ ተክለው ብርቱካን ካላፈራ ምንድነው ትርጉሙ ውስጡ ፍሬ አለ ብለህ ነው የተከልከው ከውስጡ ብርቱካን አገኛለሁ አፕል አገኛለሁ ፓፓያ አገኛለሁ ብለህ ነው የዘራኸው ፓፓያው ከሌለ ምንድነው የምታደርገው ብርቱካኑ ካላፈራ ምንድነው የምታደርገው ፍሬ ካልሰጠህ ምንድነው ተቆርጦ ነው የሚጣለው the same thing እኛ ልጆቻችን ወደ ትምህርት ቤት የምንወስደው
ትምህርት ቤቱ የሚሰጣቸው ነገር እንዲያስታውሱ ሳይሆን እነሱ ውስጥ የተቀመጠ ችሎታቸው በትምህርት ዳብሮ እንዲወጣ ነው የምናደርጋቸው። ያንን አቅም የሚሰጥ ትምህርት ከሌለ የልጆችን ዝንባሌ ማወቅ አንችልም፣ የወደፊት እድላቸውን መተንበይ አንችልም፣ አስተማሪ ልጆቹን ጥሩ ዜጋ አድርጎ ማፍራት አይችልም። እዚህ ላይ ነው ጥያቄ እኔ ልጆቻችንን ምን ወስደው ልጆቻችን ወደ ትምህርት ቤት ምን ልካቸው አሁን እየነገርከኝ እንዳለኸው ውስጣቸው ያለውን ነገር እንዲያወጡት ከሆነ እውነት ነው የሚማሩት ምንድነው ነው የሚማሩት ምንድነው ነው አሁን ልጆቼ እንዲማሩ ነው ትምህርት ቤት መልካቸው ነው የሚለው ብዙ ወላጅ እንዲማሩ ነው ማለት ኤቢሲዲ እንዲቆጥሩ ነው ወይ ሂሳብ እንዲያሰሉ ነው ወይ መጽሐፍት እንዲያነቡ ነው ወይ ልጆቻችን ትምህርት ቤት ምን ልከው የትምህርት ትርጉሙ ምንድነው የትምህርት ትርጉሙ ምንድነው ነው እንዴት ነው አሁን ምትለውንስ ማግኘት ምን ይችላል ለምሳሌ አንድ ጥሩ ዘፋኝ መሆን የሚፈልግ ልጅን ማፍራት ምን ይችላል እንዴት ነው አንድ ጥሩ እግር ኳስ ተጫዋች ሊሆን የሚችል ልጅ በትምህርት ማፍራት ምን ይችላል እንዴት ነው አንድ ጥሩ መሐንዲስ አንድ ጥሩ መካኒክ ሊሆን የሚችልን ህፃን ልጅ በልጅነቱ እንዴት ነው ልናፈራው ምን ይችላል ይሄ ተለምዷዊ የሆነው ይሄ የኤቢሲዲ አቆጣጠር የሃው አቆጣጠር ትምህርታችን ወደዛ የሚወስደን ነው ወይ እንዴት ነው ይሄንን ነገር ልናዳብረው ልናመጣው ምን ይችላል ኦኬ ጥሩ ማስተማር እንዴት ይገለጻል በሚል በሁለት መልኩ ልግለጸውና እሱን የበለጠ ያስረዳቸዋል አድማጮችም በዚህ ነገር ላይ ትኩረት ሰጥተው ራሳቸውን ሊፈትሹ ይችላሉ በሀገራችን በዘልማድ እየተገበረ ያለ ማስተማር ዘዴ ያለ ትክክለኛ ደግሞ ማስተማር ምን መሆን እንዳለበት ልግለጸውና እውነት ልጆቹ የወደፊት እድላቸውን መተንበይ የሚያስችል ብቃት ያለው ትምህርት እየሰጠን ነው ወይ የሚለው ነገር አድማጭ መወሰን ይችላል መፍረድም ይችላል ወደዛ ከመሄዳችን በፊት እንደው ወደዛ በደንብ ጠለቅ ወዳለ ውይይታችን እንሄዳለን አሁን እንደ መንደርደሪያ እንደ መግቢያ ያነሳን ስላለን ነውና ይሄ ከልጅነታችን ጀምሮኛ የተማርንበት መንገድ አለ እኛ ያወቅንበት መንገድ አለ ሁላችንም አሁን ይሄን ርዕስ መርጠን ስንነጋገር አድማጮቻችንም የመጡበት መንገድ አለ ሁላችንም በትምህርት ያለፍን ሰዎች የመጣንበት መንገድ አለና ምንድነው ምንማረው ነው አሁን ይሄ ከህፃናት ስነልቦና አንፃር ልናየው እንችላለን ይሄ ትምህርት ይሄ ምንቀበለው በመናችን ነው ያአምሯችን እድገት በራሱ ወሳኝነት አለውና ትምህርት መቼ መጀመር መቻል አለበት ይሄ መደበኛ ምንለውን ትምህርት መቼ ነው መላክ ያለብን ብዙ ጊዜ ይሄ ከ3 አመት ጀምሮ ወደ ነርሰሪ ወደ ህፃናት ማቆያ ልጆች ይላካሉ ከዛ በኋላ ይሄ የመቁጠር ሂደት ትላንት ስናወራ እንደው ምን ብለኛል አንተ ልጆቻችን እየተማሩ ያሉት የቅጣትን ያክል ነው የቅጣት ያክል ነው ያስተማርናቸው ያለነውና በጣም ያስጨነቅናቸው ነው ይያልን ነውና እንዴት ነው ይሄ የእድገቱ መምጣት ያለበት የትምህርት እድገቱ እንዴት ነው መምጣት ያለበት ምንድነው መማር ያለባቸው ልጆቻችን ይሄ ወዲያውኑ ከቤት ይወጣ ልጅ መደበኛ ትምህርት መማር አለበት ወይ መደበኛ ትምህርት ማለት ይሄ አሁን ሃሁ ምን ቆጥረው ነገር አለ ኤቢሲዲ ምን ቆጥረው ምን አስቆጥራቸው ነገር አለና ምን አስተምርበት መንገድ አለ በእንግሊዘኛ የእንትን ምንድነው እሱ የአትክልትን የፍራፍሬ ስም የአትክልት ስም የቦታ ስም የሀገር ስም እንዲሸመድዱ ምን እናስጨንቃቸው አለ ልጆቻችን ትምህርት ቤት ተለቀው ህፃናት ሲወጡ የሆነ በእንግሊዘኛ መዝሙር እየዘመሩ ነው የሚመጡት ይሄ ነገር የተለመደ ሆኗል እውነት ወላጅም ጭንቀት ሆኗል እንጂ አይውላችም አንዳንድ ወላጅ ያመሸብ ይገባል ትላንትና ከዝናወራ ነበርና ይሄ ነገር ትክክል ነው ወይ ነው ምንድነው እንደየሀገሮቹ ይለያያል ይሄ የተወሰኑ ሀገሮች ልጆቻቸው እስከ 7 አመት እድሜያቸው እቤታቸው እንዲቆዩ ከናታቸው ጋር በቂ ምግብ አግኝተው አምሯቸው አድጎ በተለይ ከ1 እስከ 5 ወይ እስከ 7 ባለው እድሜያቸው ጥሩ የተመጣጠነ ምግብ ማግኘት ሲችሉ ልጆች ማይንዳቸው ፓወርፉል ነው የሚሆነው ስለዚህ የእናት ፍቅር እንዳያጡ ግዚያቸውን በአግባቡ ከናታቸው ጋር ሆነው እንዲያሳልፉ ፍቅር እንዲያገኙ እንክብካቤ እንዲኖር ነፃ አእምሮ እንዲኖራቸው ትክክለኛ የሆነ አስተዳደግ እንዲኖራቸው ቶሎ ማያስገቡ አሉ አንዳንድ ቦታ ደግሞ ከኑሮ ችግር የተነሳ እናት መስራት አባት መስራት ካለበት ልጅን ከ2 አመት ከ1 አመት ተኩል ጀምሮ ነርሰሪ ወስዶ የሚጥልም አለ የተለያየ ሲስተም አለ እነኚህ በጥናት ተደግፈው ምናያቸው አቆይቶ ማስገባቱም ሞር ጥቅም አለው ነው የሚባለው በተለይ ስካንዲኔቪያን ሀገሮች ልጆቻቸውን ብዙ ጊዜ ያቆያሉ ለምን ነው ማቆየት እስከ 7 አመት ያቆያቸዋል ትምህርት ቤት ሳይገቡ ከዛ በኋላ አእምሯቸው የሚያድግበት እድሜ ስለሆነ የተመጣጠነ ምግብ ስለሚያገኙ አእምሯቸው ያድጋል አንድ ልጅ እስከ 7 አመት ማልነርሽድ ከሆነ የተመጣጠነ ምግብ ካላገኘ አእምሮ ሊጎዳ ይችላል ይቀሪው ዘመኑ የተጎዳ ልጅ ሆኖ ነው የሚያድገው ስለዚህ የአእምሮ ብቃት ጥያቄ ውስጥ የወደቀ ልጅ ነው የምናሳድገው ማለት ነው ሌላው ብዙ ትምህርት ቤቶችን ተመልክቻለሁ በነበረኝ አጭር ጊዜ ኢትዮጵያ ውስጥ ልጆች እንዳዋቂ ነው የሚማሩት
ምን ማለት ነው ልጆች እንዳዋቂ ነው የሚማሩት ማለት ሜሞራይዝ እንዲያደርጉ ግድግዳ ላይ ተለጥፉ ስዕሎችን በዱላ ወይም በመጠቆሚያ ያሳዩ የማስተማር ነገር ነው እንጂ አድቫንስድ የሆነ ልጆች እጆቻቸው ሴንሶሪያል ፓርታቸው ወይም ደግሞ የእጆቻቸው የማሽተታቸው የማየታቸው የማዳመጥ ክህሎታቸው ኦሬዲ ተረስቷል የሜሞሪ ዴቨሎፕመንት ካፓሲቲያቸው ነው ፎከስ የተደረገው የማስታወስ ብቻ ነው የማስታወስ ደግሞ የተዛባ ነው የሚሆነው ማስታወስ ብቻ እንዲማሩ የምታደርግ ከሆነ የማዳመጥ ክህሎታቸው ይደክማል የማሰብ ክህሎታቸው ይደክማል የማገናዘብ ክህሎታቸው ይቀንሳል የመጻፍ ችሎታቸው የደከመ ነው ከዛ በኋላ የማይናገሩ ተማሪዎች ናቸው የሚሆኑት ምክንያቱም ኦሬዲ ዲክቴት ታረጋቸው ነው የቆየው ኤ ትላለ ቢ ትላለ ሲ ምንድነች እቺ እንዴት ነው የተሰራችው እንዴት መስራት እንችላለን ቆርጠው አሳጥረው አሳንሰው ሼፓን ከለራው አስገብተው ከተመሳሳይ ነገሮች ጋር አናላይዝ አድርገው ሪሌት አድርገው የማቅረብ ካፓሲቲያቸው የለም ስዕሏን ነው ሜሞራይዝ የሚያደርጉት በቃ ውሻ ከሆነ ውሻ ነው ኤ ከሆነ ኤ ነው በቃ ዳሴት ከዛ ሌሎች ነገሮቻቸው ሁሉ ተወስዶባቸዋል ስለዚህ ያ ነገር ያደገ እስከ አደልት ላይፋችን ይመጣል ስለዚህ ትምህርት ቤትም ዩኒቨርሲቲም ገብተን ቁጭ ብለን ማዳመጥ ነው ይሄ በዘልማድ ያለ የትምህርት አሰጣጥ ሲስተም ነው ይሄ በዘልማድ የሚሰጠው ትምህርት የተማሪዎችን አቅም የሚሰርቅ ወይም ደግሞ አቅማቸውን መፈተሽ እንዳይችሉ የወደፊት ህይወታቸውን ራሱ የሚገድብ አይነት ቲቺንግ ሲስተም ነው ህፃናት ወይንም ልጆች ከልጅነታችን ጀምሮ ወደ ታች መለስ ብለን ስናየው አሁን ቀደም እንዳልከው ነው ይሄ ምልክት የእንስሳት ምልክት ከሆነ ላም ከሆነ ላም እንላለን እየተጠቆምን ያያየን እንደግመዋለን ያን ነገር በደንብ እንዳንረሳው ደጋግመን ነው ምንለው አስተማሪዎቻችንም ደጋግመው ነው የሚያሳዩን ምንድነው ስተቱ ምንድነው ችግሩ አንድ ህፃን ልጅ ያንን ነገር በደንብ እንዲያስታውሰው ደጋግሞ ያንን ነገር ኤ ከሆነ ፊደሉ ኤን ፊደል ደጋግሞ ይያየ እንዲያስታውሳት እንዳይረሳት ኤቢሲዲን ማስቆጠር ወይንም ሃሁን ማስቆጠር ወይንም የፍራፍሬ ስምን ወይንም የእንስሳት ምስልን በተመሳሳይ መልኩ ማስቆጠር ማሳየት ያንን ነገር እንዲሸመድደው እንዳይረሳው ማድረግ ምንድነው ስተቱ ነው በልጆች ትምህርት ላይ ኦኬ ሲምፕል ኬዝ ለምሳሌ አንድ መምህር ስለ ንጽህና ሊያስተምር ይችላል ንጽህና ምን መሆን እንዳለበት ይናገር ይሆናል ይሄ ቆሻሻ ነው ይሄ መጥፎ ነው ብሎ ሊያስተምር ይችላል ልጁ ግን ራሱን እንዲያይ ያላደረገው ቤቱ ሄዶ ሰፈሩ ሄዶ ቆሻሻውስ ሊጫወት ይችላል ስለዚህ ትምህርቱ ኢምፓክት እንዲፈጥር አላደረገም ማለት ነው ስለ ላሟ ሲያስተምር ላሟ ስለምትመገበው ስለ ቁመኗ ክብደቷ ከለሯ ባህሪዋ የምትሰጠው አገልግሎት በምን መልኩ መጠበቅ እንዳለባት እንደዛ ነገሮች የሉም ስዕሉ ብቻ ነው ስም ብቻ ነው የሚማረው ስለዚህ ሜሞራይዝ ማድረግ ብቻ ነው የማስታወስ ነገር ነው ምልክት ማጥናት ብቻ ነው የተያዘውና ምንድነው አናላይዝ እንዲያደርጉ ያደርጓቸው ከብቶችን እንዴት ማኖር እንደሚቻል የት እንደሚኖሩ ምን እንደሚመገቡ ማን እንደሚያኖራቸው ለምን እንደተፈጠሩ የሚናገር የለም this is a cow ይላል ላም ነች ላሟን ያስታውሳል ስዕሉን ባየጊዜ ካው ነች ነው የሚለው ላሟን በህይወትም ሊያያት ይችላል ላም ነች ነው የሚለው ግን ምን እንደምትሰጥ ምን እንደምትበላ ምን ማድረግ እንዳለባት የት እንደምትኖር አያውቅም ስለዚህ ዲፋይን የማድረግ ካፓሲቲው ኦሬዲ ተዘግቷል ለልጁ በስፋት የማየት አቅሙ ተወስዶበታል ስለዚህ ለምሳሌ ስለ ላሟ ጻፍ ብትለው ላም ብቻ ብሎ ጽፎ ይሰጣል ልክ አሁን እኛ ሀገር ኮመን ነው የመጻፍ አቅማችን የተወሰደብን ከልጅነታችን ጀምሮ ነው ስለ ላም ጻፍ ቢባል አንድ ሰው በማንኛውም መድቤ ብትጠይቀው ላም አራት እግር አላት ሊል ይችላል ሌሎች ኮምፕሌክስ የሆኑ የላሟን ውስጣዊ ነገሮቿን መግለጽ የሚችልበት አቅም የለውም አንብቦም ኢቭን ኢንስፓየርድ ሆኖ አትራክትድ ሆኖ አቴንሽኑ ተወስዶ ስለዛች ነገር አንብቦ ዲስከቨር የማድረግ አቅሙ የለም ስለዚህ ኢንስፓየርድ አልሆነም ሞቲቬትድ አልሆነም ስለዛች ነገር ሚስጥራዊ አሰራሯን ሁሉ አያውቀውም ላም ብቻ ነች በቃ ስም ነው አንተን ስምህን አውቃለሁኝ ስለውስጥህ ስለምታስበው እይታህን ብቃትህን መናገር አልችልም ግን የሰለጠነው ዓለም አንተን አይቶ ብቃትህን ዝንባልህን ቶታል አቲቲዩድህን ሊነግርህ ይችላል አይቶ ብቻ እና ያ የጠለቀ እይታችን ዴቨሎፕ አላደረገም በሽምደዳ ትምህርት ማለት ነው በቃ ሽምደዳ እሺ ቤዚ ልክ ነው ምንድነው የምጨምረው እኔ እድሜያቸውንም ያማከለ አይሆንም ብዙ ጊዜ አሁን የህፃን ልጅ ላም ተብሎ እንደዚህ በምስል በመናም ሲማር የኬጂ ላይ ወይ ነርሰሪ ላይ ያለ ልጅ ከእድሜው ማለት እድሜ ይሄ ሜንታል ኤጅ የሚባል ነገር አለ ማለት የአይምሮአችን እድሜ የሚባል ነገር አለና አይምሮአችን የሆነ እድሜ ላይ የሚይዘው ማድረግ የሚችለው አቅም አለው
እድሜያችን በጨመረ ቁጥር ማድረግ የሚችለው ነገር እየጨመረ ይሄዳል ለምሳሌ ከ0 እስከ 2 አመት ልጅ ያለ ልጅ የሆነ ምስል ያሳያ አሁን እንደተባለው ላምበል ምናምን ምትለው ከሆነ እሱ የአይምሮ እድገቱ ዛሬ አልደረሰም ጭራሹን አያቀው እንደዛ አይነት ትምህርት ለመማር 4 አመት 5 አመት መሆን አለበት ገና እሱንም በጣም ሲምፕል የሆነ ወይም ማይከብድ ነገር ነው መሆን ያለበት ማለት ነውና ብዙ ጊዜ ትምህርቶቻችንን ኬጂዎች ላይ ይሄ ነርሰሪ የሚባሉት ሌቭሎች ላይ ስናይ ልጆች ካቀማቸው ከጭንቅላታቸው መሸከም ከሚችለው ከእድሜያቸው በላይ ነው ለምሳሌ ከ0 እስከ 2 ያለው እድሜ ላይ በስሜት ህዋሳቶቻቸው በመጠቀም ነው ነገሮችን ለመለየት ለማወቅ የሚጥሩት ማለት ነው ለምሳሌ ለነሱ አንተን አይተው ከጥቂት ደቂቃ በኋላ ከሌለ ትመጣለህ ብለው አያስቡ ለዚህ ነው የሚያለቅሱት ብዙ ጊዜ ህፃናት ይሄ የጭንቅላታቸው እድገት ነው ከእንደገና ቀደም ሲወራ የነበረው የስካንዲኔቪያን ካንትሪስ ላይ ልጆች ቶሎ ትምህርት ቤት እንዳይገቡ ይደረጋል ተባለና አንደኛው ጥቅሙ ምንድነው በህፃንነታቸው ከቤተሰቦቻቸው ከናታቸው ጋር የሚኖራቸው ቁርኝት አለ ያንን ቁርኝት ልጆችን በጣም በትንሽ ሆኖ ትምህርት ቤት እናስገባቸው ያ ግንኙነት ላይ ጥቁር ጥላ ያጠላል ማለት ነው ምክንያቱም ከናታቸው ማግኘት ያለባቸው ፍቅር አለ ከቤተሰቦቻቸው ማግኘት ያለባቸው እንክብካቤ አለ እና ከዛ ነው የሚነጠሉትና ትምህርት ቤት ሌላ በሶስተኛ ሰው ነው እንክብካቤ እንዲደረግላቸው የሚያደርጉት ያ ደግሞ ሶስተኛ ሰው የልጁን የአይምሮ እድገት ማያቅሰው ነው ስለዚህ ባለው በተለመደው መንገድ ነው ልጁ እንዲገባ የሚደረገው ስለዚህ ይሄ ልጅ ወደደም ጠላም እዛ ጋር በተሰጠው ነገር ነው የሚሄደው እንጂ እሱ ውስጥ ባለው ነገር አይሄድም ስለዚህ ተጽዕኖ ያድርበታል ማለት ነውና ብዙ ጊዜ የምናየው እኛ ሀገር ውስጥም ዴኬር አሁን የሚባለው ነገር በጣም እየበዛ ነው በየሰፈሩ ዴኬሮች አሉና አንዳንድ ዴኬሮች ለማየት እንደሞከርኩት እንደዚህ አይነት እንትኑ የላቸውም ማለት አያሟሉም ከትምህርት ጋር የተያዘ ባለሙያ የላቸውማ ምንም ነገር በቃ አንድ ነርስ ይኖራል ሞግዚት ይኖራል በቃ አለቀ ግን ልጆች ልክ እንዳልኩ ነው ቀደም ከናታቸው ማህፀን ውስጥ ሆነው ነው ነገሮችን መማር የሚጀምሩት ድምጽ መለየት ይጀምራሉ ብለናልና የተለያየ ማወቅ የሚጀምሩት ነገር አለ ለዚህ ነው ሲወጡ ወዲያው እናታቸው ጋር መሄዱት እናታቸው ስታቅፋቸው ዝም የሚሉት ማለት ነውና ከናታቸው አልፎ አባታቸውን ይለያሉ የቤተሰቡን አባላት ምናምን ይለያሉ በድምጽ ነው መጀመሪያ ይሄን የሚያደርጉት ከዛ ሲወጡ ደግሞ በደንብ በስሜት ህዋሳቶቻቸውን በመጠቀም ነገሮችን ለመለየት መማር ይጀምራሉና ይሄ ነገር ያዘ ሄዶ ምን ያደርጋል ትውልዱ ላይ ወይም ልጆች ላይ ያስተሳሰብ ለውጥ የሌለው ትውልድ እንድናፈራ ያደርገናል ለዚህ ነው ድግግሞሽ ለዚህ ነው ለምሳሌ ድህነትን ከኢትዮጵያ ለማውጣት ትልቅ ቻሌንጅ የሚሆነው ይሄ ነው ምክንያቱም ሰው አይምሮ ካልተለወጠ ልብሱ ቢለወጥ ምንም ለውጥ አያመጣም እንደዚህ አይነት ነገሮች አሉና እስቲ ወደ ለልብስ እናወራለን ተመልሰን የተነጋገርነው ነገር አለ እስኪ አድማጮቻችን መልእክት ፈይሰን ያሰማንና ተመልሰን እንመጣለን መልካም ጊዜ ይሁንላችሁ ቅድም ማሳወቂያ ከመሄዱ በፊት እየተነጋገርነ ነበር ይሄ የማስታወስ የጠለቀ የማስታወስ ነገራችንን ከልጅነታችን ነው በሂደት ያጣነው ምን መጣው ይያል ነበርና ያንን ነገር እንድናጣው ዋናው ነገር ብለን እየተነጋገርን ያለ ነው ይሄ ምን ደጋግመው ይሄ ድግግሞሽ ትምህርት የመድገም ትምህርት እና ማስታወስን ብቻውን መሰረት ያደረገ የትምህርት አሰጣጥ እየጎዳን ነው ያላችሁ ነው ሽምደዳ ትምህርታችን እየጎዳን ነው ያላችሁ ነውና ቅድም ስለ ልብስ ስናወራ ነበርና ትላንት እንደም ቁጭ ብለን ስንነጋገር አሁን ልብስ የለበስ ነው እዚህ ስቱዲዮ አብዛኞቻችንን የለበስ ነው ያው ከውጭ ሀገር የመጣ ልብስ ነው ጂንስ ብንለው ስንገዛ ራሱ የገላ ሀገር ነው ብለን ልክ ኳሊቲ ምናየው ነገር አለ ሸሚዝም ስንገዛው እንደዛ ነው የመጣበትን ሀገር እየተጠቀሰን ነውና እየጨመርንበት ነገር የለም አሁን በርግጥ የልብሶቻችንን ያሳደግን ነው የመጣን ያለው ነው ይሄ የሀገር ልብሶች ያደጉ መጥተዋል ግን በቂ ነው ወይ ይሄን ያህል ዘመን ታሪክ ያለን ሰዎች ነን የጨመርነው ነገር እኛ የጨመርነው ነገር አለ ወይ አሁን ይሄንን ልብስ ያመረቱት ባለቤቶቹ ሀገሮቹ አምጡ ሰብስቡ ቢሉ ሸሚዝና ሱሪያችን ቢሰበሰብ ምን ለብሰን ነው ስቱዲዮ ምንገባው ይሄ የጨመርነው ነገር አለ ወደ ጋቢያችን ጋቢና ለጥረሽ የጨመርነው ነገር አለ ወይ እኛ ለምንድነው መጨመር ያልቻልነው
ስለ መንገድም ሲወራ ነበር ቀደም ማስታወቂያ ይሄድና ይሄ እንዳንጨምር ያደረገን እውነት ከልጅነታችን ጀምሮ ማስታወስን ብቻ መሰረት ያደረገ የሽምደዳ ትምህርት መከተላችን ችግር ፈጥሮብናል ወይ ነው ጥያቄው ትክክል ትልቁ ጥሩ ማስተማር እንዴት ይገለጻል ነው ጥሩ ማስተማር እንዴት ይገለጻል ብለህ ታስብ በዘልማድ የምናስተምርበት ዘዴ ምንድነው ችግሩስ ምንድነው የተሻለ ትክክለኛ ማስተማር መሆን ያለበት እንዴት ነው የሚለው ነገር አጭር ሐሳብ ልስጥና ባልደረባዬ ደግሞ ትመልሳለች በሀገራችን በዘልማድ እየተገበረ ያለ የማስተማር ዘዴ እነኚህ በጣም ኢምፖርታንት ነገሮች ናቸውና በትኩረት ብንመለከታቸው ጥሩ ነው ከኬጂ እስከ ዩኒቨርሲቲ የተመለከትኳቸው ናቸው በአብዛኛው በተለይ በዘልማድ የሚሰጥ ትምህርት ትኩረት የሚሰጠው ለመምህሩ ነው መምህሩ ይናገራል ተማሪው ያዳምጣል ማለትም መምህሩ አይሰማም ተማሪው አይናገርም ክፍል ገብቶ ቁጭ ነው መምህሩ ሁሉንም ነገር እንደሚያውቅ ሆኖ በክፍል ውስጥ ያለው ኃላፊነት ተማሪው የመቀበል አስተማሪ የመስጠት ግዴታ ነው ስለዚህ ተማሪው የመቀበል ብቻ ስለሆነ ውስጡ ያለው ምን እንደሆነ ሳናቅ ተሸፍኖ ነው የሚያድገው መምህሩ ሁሉንም መመሪያዎችና ደንቦች ያወጣል ተማሪው ተገዢ ወይም ፈጻሚ የሚሆንበት ሁኔታ አለ ከፍተኛ የሆነ የኃይል ልዩነት አለ በመካከላቸው ማለት ነው መምህሩ አስፈሪ ተማሪው ደግሞ ፈሪ የሆነበት ከፍተኛ የሆነ የኃይል ወይም የስልጣን ልዩነት ያለበት ሁኔታ ውስጥ ያለ ማስተማር ዘዴ ነው የምንጠቀመው መምህሩን ብትናገር ስተቱን ብትጠቁም ሊቆጣ ይችላል ሊቀጣህም ይችላል በነጥብ ግሬድህንም ሊይዘው ይችላል በቅርቡም ያዳመጥኳቸው የሰማዋቸው ነገሮች አሉ መምህርና ተማሪ ዩኒቨርሲቲ ውስጥ ተማሪና አስተማሪ ያላቸው የኃይል ልዩነት ስለነበረ ጥያቄውን ልታሟላ ባለመቻሏ ነጥቧን ሁሉ እንዳላስገባ ሰምቻለሁ ቅሬታ መምህሩና ተማሪው በአንድ ክፍል የሚገናኙት አጠቃላይ ማህበራዊ ግንዛቤና የተለያዩ ሐሳቦችን ለማሸራሸር ጥሩ የመማር ማስተማር ሁኔታ ለመፍጠር ሳይሆን ተማሪዎች መምህሩ የሚናገረውን በጥቁር ሰሌዳ ላይ የሚጽፈውን ብቻ ጠባቂ ሆነው ክፍል ውስጥ ለመቀመጥ ለማዳመጥና ለመገልበጥ የተዘጋጁ ናቸው ይሄ ዝግጅት ምንድነው ከትልቅ በርሜል አውጥተህ ትንሽ በርሜል ላይ የመገልበጥ ያህል ነው ስለዚህ ትንሹ በርሜል አይሰፋም አይጠብም አንድ ነው ዘመኑን በሙሉ እየተቀበለ የሚኖር ማለት ነው እላው ላይ ስትሞላበት ይፈሳል which means እላው ላይ ያለው አቅሙን አሳልፈን ነው የምንሰጠው ከአቅሙ በላይ ስለዚህ የማስታወስ ችሎታ ከሌለህ you are a loser በቃ የመማር ትርጉም በአስተማሪዎችህ ዜሮ ይገባል ማለት ነው እኔ እንደ ልምድ ማቀው ውጪ በመናስተምርበት ተቋም ውስጥ ስሙን እንኳን ማያስታውስ ተማሪ አጋጥሞናል የተማሪውን ለርኒንግ ስታይል ወይ የመማሩን ዘይቤ የተማሪውን ካጠናን በኋላ አስተምረን አሰስ አድርገን አስፈትነን ማለት ነው ሰርቲፋይድ ሆኖ ኮምፒተንት ሆኖ ስራ እንዲሰማራ ሁሉ አድርገናል ስሙን እንኳን ማስታወስ የማይችል ሰው ማለት ነው ስለዚህ አንድ ሰው ሲፈጠር ውስጡ የሆነ ነገር አለ ያንን የመፈተሽ አቅም የሌለው አስተማሪ አይደለም የመደጋገም ስራ ብቻ ነው አንብቦ የሚያስታውሰውን የመግለጽ መጽሐፍ ውስጥ ያለውን ኮፒ አድርጎ ቦርድ ላይ የመገልበጥ አንዳንድ መምህራኖች 40 ደቂቃውን ቦርድ ላይ የሚጽፉ አሉ 30 ደቂቃውን ጽፈው 10 ደቂቃውን ደግሞ የሚያርፉ አሉ ተማሪዎችን ለማስተማር የሚጠቀሙባቸው ዘዴዎች የተለያዩ ናቸው አንዳንዶቹ ሙያውን ሳይወዱ የሚያስተምሩ አሉ ትክክለኛ ማስተማር መሆን ያለበት ግን እነኚህ ነጥቦች በጣም ስለሚጠቅሙ አድማጮቻችን ቢያስተውሉ ጥሩ ነው መምህሩ በጥልቀትና በጥንቃቄ ተዘጋጅቶ ሁሉንም ተማሪዎች ማሳተፍ እንዳቅማቸው ተምረውና አውቀው ተጠቃሚ እንዲሆኑ ማድረግ አለበት ሁሉም ተማሪ ብዙ ጊዜ ከፊት ለፊት የሚቀመጡ ተማሪዎች አክቲቭ ሊሆኑ ይችላሉ ፈጣን ሊሆኑ ይችላሉ ላስተማሪው የማስተማሩን ችሎታ ወይም ደግሞ እንደገባቸው ሲያረጋግጡ የቀረው ክፍል ተማሪ ተረስቷል ይሄ ኔግሊጀንስ ነው ይሁን በቻይልድ አቢዩዝ ማለት ነው ዲፍረንሺዬሽን ይላሉ አውሮፓ ውስጥ ምንድነው ፈጣን ተማሪም ዘገምተኛም ለሆነ ቀስ ብሎ ለሚማርም ተማሪ አንድ መምህር ተዘጋጅቶ መግባት አለበት ሁሉም ተማሪዎች በኩል ፍጥነት መማር አይችሉም ሁሉም አስተማሪ በአንድ አይነት ማስተማር አይችልም ስለዚህ በዚህ መልኩ ነው የትምህርት ዓላማና በሰዓቱ ሊጠናቀቁ የሚገባቸው ማናቸውም ነጥቦች የተማሪውና የአካባቢውን ሁኔታ ባገናዘበ መልኩ በነጻነት መረዳትና ማወቅ እንዲችሉ ማስተማር አለባቸው አካባቢያቸውን እንዲያዩ ማለት ነው መምህሩ በተማሪዎች ላይ ከፍተኛ የማወቅን ጉጉት መፍጠር አለበት ትምህርቱን በፍቅር እንዲማሩ ማስቻል አለበት ብዙ ጊዜ አይተ እንደሆነ አንዳንድ ተማሪዎች ኖት ገለበጣቸው እኔ ልገልብጥና አጥንቼ በማግስቱ ፈተና ለሚሉ ልጆች አሉ
የጓደኞቻቸውን ደብተር ተውሰው አጥንተው የሚፈተኑ ተማሪዎች አሉ። ስለዚህ የማሰብ ሳይሆን የማስታወስ ትምህርት ነው። የማገናዘብ አናላይዝ የማድረግ ነገሮችን በተለያየ ቋንቋ በሚገባን መጠን በትነን የመረዳት አቅማችን ደካማ ነው። ለዚህ ነው መጽሐፍ ብዙ የማንችለው። ተማሪዎች የሚጠይቁበት አስተያየት የሚሰጡበት አሳታፊና ለፈጠራና የራሳቸውን የተፈጥሮ ዝንባሌ የሚያውቁበትን እድል ማመቻቸት አለበት። ተማሪዎች በራሳቸው አቅምና የመረዳት መጠን ትንታኔ ማብራሪያ እንዲሰጡና መረዳታቸውን በራሳቸው ቋንቋ እንዲገልጹ እድል የሚሰጥ መሆን አለበት። መምህራኖች ሆነው አሁን ፕሮፐርሊ ለተማሪዎቻቸው መግለጽ የማይችሉ አሉ። እንግዲህ ጥሩ መናገር የማይችል መምህር ምን አይነት ተማሪ ነው የሚያፈራው? you are as good as your teacher ይላሉ። አንተ ልክ እንዳስተማሪህ ነህ። አስተማሪ ጥሩ ከሆነ አንተ ጥሩ ትሆናለህ። መጥፎ አስተማሪ ከሆነ አንተ መጥፎ ነው፣ ውጤትህ መጥፎ ነው። በትምህርት አሰጣጥ ላይ የተማሪዎች ድርሻ በግልጽ ተቀምጦ በአተገባበር ላይ ትኩረትና ግምት እንዲሰጠው የሚያደርግ መሆን አለበት። ሌሰን ፕላን ሲያዘጋጁ የተማሪዎች ሮል ምንድነው? ግሩፕ ወርክ ሊሆን ይችላል፣ ኢንዲቪጁዋል ኩዌስችን ኤንድ አንሰር ሴሽን ሊሆን ይችላል፣ ዲስከሽን ሊሆን ይችላል፣ ኬዝ ስተዲ ሊሆን ይችላል። የተለያዩ አሰስመንት ቴክኒኮች አሉ። በአጠቃላይ የተማሪዎች የሚጠይቁበት ብቃታቸውን የሚፈትሹበት በስፋትና በጥልቀት የሚያስቡበትን እድል የሚያመቻች መሆን አለበት። ቢሳሳት እንኳን ተሳስተሃል ተብሎ አይደለም የሚነገረው። it's good effort ጥሩ ሞክረሃል። ስለዚህ ሌላ ደግሞ አዲስ አይዲያ ካለ አፍልቅ ነው የምትለው። ምክንያቱም የበሰለ አእምሮ ማሰብ የሚችል ማገናዘብ የሚችል አእምሮ እንደ ምንጭ ውሃ ነው። ምንጭ ውሃ ያፈልቃል። አይዲያ የሚያፈልቅ አእምሮ ነው ያለን። አእምሮአችን እንዳያፈልቅ ተደርገን የማገናዘብ ብቃታችን ተወስዶብን የማስታወስ ችሎታችን ብቻ እንዲዳብር ተደርገን የተማርነው። አሁን እሱ ላይ ነው አሁን እየተመለስን ያለ ነው። ይሄ ችግራችን ከልጅነት ጀምሮ ከሆነ ያደግንበት መንገድ ከሆነ መቅረፍ ያለብንም ከታች ጀምሮ መሆን አለበት ብያምናለሁና ልጆች ወላጆቻቸው ሁላችንም እንግዲህ ወላጆቻችን ናቸው መጀመሪያ ወደ ትምህርት ቤት የሚልኩን። እውነት ነው። ወደ ትልልቆች ትምህርት እንመጣለን። ያደግን ስንመጣ በዩኒቨርሲቲ አካባቢ ለምንድን ነው የምንማረው የሚለው ነገር በደንብ ያየን እንመጣለን በቀጣይ በሚኖረን ውይይት። ግን ወላጆቻችን እኛን እንድንማር የፈለጉበት መንገድ ምንድነው ነው? ለምንድን ነው እኛ ትምህርት እንድንማር የፈለጉት? ከዛ በኋላ ደግሞ እኛ ካደግን በኋላ ይሄ ትምህርት ይሻለኛል ብለን ምን መርጥበት መንገድ ራሱ አስተሳሰቡ በራሱ ክፍተት ያለበት ይመስለኛል እኔ። እና ይሄ የመጣንበት መንገድ ወላጆቻችን እኛን ትምህርት ቤት ሲልኩን ለምንድን ነው እኛን ትምህርት ቤት የላኩን? ለምንድን ነው እንድንማር የፈለጉት? እውነት ኤቢሲዲ ብቻ እንድንቆጥር ነው ወይ? ሀው ብቻ እንድንቆጥር ነው ወይ? ምንድነው ምክንያታቸው? ከዚህ ጋር ተያያዥ የሆኑ ምክንያቶች አሏቸው ወይ? ያለ ምንም ምክንያት የጎረቤት ስለተማረ እኔ መማር አለብኝ። አሁን ስንማር ከትምህርት ቤት የሚቀሩ ልጆች አሉ። ትምህርት ማይወዱ ከልጅነታቸው ጀምሮ ያለቀሱ ትምህርት ቤት የሚሄዱ ልጆች አሉ። ትምህርት ምንለው ነገር በደንብ ፈትሸን ማየት መቻል አለብን። ምንድነው መማር ያለብን? ምንድነው ማወቅ ያለብን? እውነት 12ኛ ክፍል መጨረስ ብቻውን በቂ ነው ወይ? ዩኒቨርሲቲ መግባት ዲግሪ መያዝ ወይንም ሁለተኛ ዲግሪ 3ኛ ዲግሪ እያል ምን ሄድበት መንገድ ብዙ ሰርቲፊኬቶችንና ብዙ ዲግሪዎችን መያዝ በራሱ ብቻውን በቂ ነው ወይ? እንዴት ነው ይሄ ከታች ጀምሮ ያለው ነገር ማየት ስላለበት ነው በዚህና በልጅነታችን የመጣንበት መንገድ በደንብ መጥራት መቻል አለበት። ይሄ ህፃናት ትምህርት ላይ የልጆች ትምህርት ላይ በደንብ መፈተሽ አለብን። ቅድም ያልሽው ነገር ላይ ልመለስ ነው። ይሄ የልጆች ትምህርት አቀባበል ምንድነው የሚለው ነገር ወላጆች በደንብ ማወቅ መቻል አለባቸው። አስተማሪዎች በደንብ ማወቅ አለባቸው። ያንን ካወቁ በኋላ ነው ትምህርት መስጠት የሚቻለው ስላልሽኝ ነው። አው ማለት ምንድነው ልጆች ቅድም የጀመርኩት ነገር ነበር። እድሜያቸው የተከፋፈለ ነው። የተለያዩ የአእምሮ እድገቶችን የሚያሳዩበት ማለት ነው። ለምሳሌ ከ0 እስከ 2 እና ከዛ ደግሞ ከ3 ጀምሮ እስከ 7 ያላቸው ከ8 እስከ 11 ካለው ጋር አንድ አይነት አይደለም። ይለያያል። እድሜያቸው በጨመረ ቁጥር የሚያውቁት ነገር ይኖራል። ቀደም ለምሳሌ አንድ ምሳሌ ነግሬ ነበር። ልክ መጀመሪያ ላይ የተወለዱ ህፃናቶች ይሄ የስሜት ህዋሳቶቻቸውን በመጠቀም ነገሮችን ለመማር ይሞክራሉ። ከዛ እነዚህ ልጆች ገፍተን ትምህርት ቤት ስንልካቸው ትምህርት ቤት ከስሜት ህዋሳት ዕውቀት በላይ ያለፈ ነገር ነው የሚሰጠው። ስለዚህ እነዚህ ልጆች ምን ይሆናሉ? ውጤታቸው ይቀንሳል። ውጤታቸው ሲቀንስ ምን ይመጣል? ትምህርቱን ጥላቻ ያመጣሉ። እኔ አልማርም እኔ ብዙ ጊዜ ታያቸዋል። ኬጂ ላይ ነርሰሪ ላይ ያሉ ህፃናቶች ያለቅሳሉ እና አይተህ እንደሆነ ለምሳሌ አንድ ኤክስ ገብታባቸው በቃ ተአምር ነው የሚፈጠረው። ምክንያቱም ለምንድነው እዛ ጋር ያለው ራሱ የማበረታቻ መንገድ አንደኛው ትክክል ነው ትክክል አልሆነ የሚለው ሌላ ሐሳብ ነው። ነገር ግን ከጓደኞቻቸው አንሰው መገኘት ስለማይፈልጉ ነው። ሁለተኛ ነገር እነዚህ ልጆች ገና ህፃን ያሉ ከቤተሰቦቻቸው ተነጥለው አግባብነት በሌለው እድሜ ላይ ነው ትምህርት ቤት የገቡት።
ስለዚህ እነዚህ ሁሉ ነገሮች ተጨማምረው ልጆቹ ላይ ጫና ይፈጥራሉ ከዛ ደግሞ ከ2 አመት በላይ ደግሞ አልፈን ወደ 4 ስንሄድ እነዚህ ልጆች ይሄ በምልክት ማወቅ የሚጀምሩበት እድሜ ነው ነገሮችን ምልክት ሲያዩ ለምሳሌ እዛ ጋር ቲቪ ካስቀመጥክላቸው ቲቪውን ያዩታል ቲቪው ከሌለ ተመልሶ ይመጣል ብለው አያስቡም አሁንም ድረስ ማለት ነው ላሟን የሳልንለት ላም እሱ እንደ ውጪ ላይ ሲሄድ እንደሚያገኛት ላም አድርጎ ማሰብ ይከብደዋል ቀደም ሲወራ ነበርና ምንድነው ያቺ ላም ምን አላት ምን ታረጋለች ምንድነች ሚለውን ይሄ ቀጣይነት ያለውን ታሪክ መስራት አለብን እድሜው በጨመረ ቁጥር ማለት ነው ግን እንደሱ አይደለም በቃ ላሟን እዛ ጋር በሰላያት አያት አለቀ ታሪክ ስሟን ነው የሚያውቀው እንጂ ላሟት ምን ትሆን ምናምን አሁን በላም ስላለሳን ነው አይሮፕላን ጋር ሲመጣ ሁላችንም የሚመስለው አብዛኛዎቻችን ስለ አይሮፕላን ያለን ዕውቀት በጣም አነስተኛ ነው አይሮፕላን ሰው ይዞም ሄዱን እናቃለን እንጂ ሌላ ውስጥ ጥልቀት ያለውን ሳይንቲፊኩን ነገር ሳይንሱን አናቀው ግን በጣም ደስ የሚል ነገር ነው ያለውና ከዛ ምን ይመጣል እነዚህ ልጆች እያደጉ ሲመጡ ትምህርትን ወደ መጥላት ይመጣሉ ማለት ነው ከዛ ትምህርትን ወደ መጥላት ሲሄዱ ምን ይሆነ በቃ ለቤተሰብ ብለው እንደሚማሩ ነው የሚያስቡት ምክንያቱም አብዛኛው ሰው ለቤተሰብ ነበር የሚማር የሚመስለው ለራሱ እንደሚማር አያውቅም ለዚህ ነው ብዙ ጊዜ እንደሆነ የመመረቂያ ጽሁፍ ላይ እናቴ ይሄ ላንቺ ነው ምናምን ለእናቱ አይደለም ለራሱ ነው የተማረው ብዙ ጊዜ እንደሆነ ማለት ነውና ምክንያቱም አንዳንድ ጊዜ አሁን የምረቃ ሰሞን ነውና ኢንጂነሮች የተመረቁ ኢንጂነሮች ማቃቸው ነበርና ብዙ ናቸውና መሆን የሚፈልጉት ኢንጂነር አልነበረ ሁለቱ አብሶ እና በቃ ይሄ እንግዲህ ለቤተሰብ ነው ከዚህ በኋላ የራሴን ትምህርት ጀምራለሁ አሉ ገባ እና ይሄ ምንድነው ያለው ሲስተም ነው ያለው አካሄድ ነው ልጆቹ ላይ ይሄ ኢምፖዝ ነው የሚባለው ጫና ያደረግንባቸው እንጂ በፍላጎታቸው እና ያ ደግሞ ጫና ያደረገው አስተማሪ ነው ቤተሰብ ነው ማህበረሰብ ነው ከእንደገና ገቨርንመንት ሲስተም ነው እና እነዚህ ሁሉ ነገሮች ተዋቀሩና ልጆቹ ማንነታቸውን አውቀው የተለወጠ ያስተሳሰብ ለውጥ ያላቸው ማህበር ብዙ ጊዜ እንደሆነ ጥሩ እንደው ምሳሌ የሚሆንልን ኢትዮጵያ ውስጥ ለምሳሌ አንድ ዶክተር ወርዶ መኪና ያጥባል ይከብዳል ከልክ ከኢትዮጵያ ሲወጣ እዚህ በጣም በትምህርት ትልቅ ቫልዩ የነበረው ክብር የሚሰጠው ሰው እዛ አሜሪካ ሀገር የሆነ ነገር ሲሰራ ታገኘዋለህ ስቶር ኪፐር ይሆናል ግምጃ ቤት ማለት ነው እንደዚህ አይነት ነገሮች አሉና ምንድነው በቃ አስተሳሰባችን ታስሯል እንዳልኩ ነው ከእድሜያችን ጋር የተመጣጣነ ከጭንቅላታችን እድሜ ጋር ምክንያቱም ጭንቅላታችን ብቻ አይደለም በነገራችን ላይ ስለ ጭንቅላት ማደግ ያወራን ስለሆነ ነው እንጂ ይሄ የማህበረሰባዊ እድገት አለ የመንፈሳዊ እድገት አለ ይሄ ሞራል ምንለው ነገር አለ አቲቲዩድ ምንለው ነገር አለ ከእንደገና ፊዚካል የሆነ እድገት አለ ከነዚህ ጋር የተመጣጣነ ነው ለምሳሌ የ3 አመት ልጅ እግር ኳስ ተጫወት ብለ ኳስ ሰተ ትልቅ ሜዳ ላይ አስለቀው ትምህርት ቤት ውስጥ ይሄ ምንድነው የተመጣጣነ መሆን አለበት አንድ ጥራት ያለው ትምህርት ራሱ የመመጣጠኑ ነው እድሜውና የሚሰጠው ትምህርት መመጣጠኑ ያ ካልሆነ አሁን የምናየው ነገሮች ነው የሚሆኑት ቀደም እኮ አንስተናል ስለ ልብስ አወራ ያነሳት ምንድነው መንገዶቻችን ያማምራሉ እየተሰሩ ነው ምናምን ከዛ ግን ምንድነው ስታይ ብዙ ጊዜ መንገድ ላይ ያለውን ብረት ሰሞን የሆነ ሰው ነቅሎት ይዞት ይሄዳል ምክንያቱም ትምህርታችን ላይ የተማርነው ነገር ነው በቃ ሲስተሙ የጣለብን ነገር ነው ስለዚህ አስተሳሰቡ የተለወጠ ትውልድ ማየት ምን ፈልግ ሆነ የትምህርት ሲስተማችን ራሱ መቃኘት አለበት ድጋሚ ማለት ነው እነዚህ ላይ አሁን እንድትጨምሩልኝ የምፈልገው ነገር አለ ትምህርት ስለ ባለፈው 12ኛ ክፍል የጨረሱ ተማሪዎች እንደዚህ በተደጋጋሚ የሚጠይቁት ጥያቄ አለ የሚሞሉት ፎርም አለ ዩኒቨርሲቲ ለመግባት በደንብ ያየነው እንመጣለን በውይይታችንና ዩኒቨርሲቲ ለመግባት የሚሞሉት ፎርም ላይ ያማክራሉ ሰዎችን ሲያማክሩ ምንድነው የሚሉት የሚያበላው የትኛው ፊልድ ነው ጥሩ ገንዘብ ያለው የትኛው ፊልድ ነው እና እውነት ምንማረው ትምህርት ራስን ለመቻል ነው ወይ ይሄ ጥያቄ እንዲመለስልኝ ፈልጋለሁ ሰው የሚማረው ራሱን ለመቻል ነው ወይ ሰው የሚማረው ቤተሰብ ለመርዳት ነው ወይ ሰው የሚማረው ገንዘብ ለማግኘት መኪና ለመግዛት ጥሩ ቤት ለመኖር ነው ወይ ነው ምንማር ቀደም ለምን እንደምንማር
መሰረታዊ የሆኑ ዴፊኒሽኖችን ወይም ትርጓሜዎችን ሰጥቻለሁ በእኛ ሀገር መረዳት ደግሞ ብዙ ጊዜ ራሱን እንዲችል የሚል ዘይቤ አለ ራስን እንዲችል ማለት ከቤተሰቦቹ የኢኮኖሚ ጥገኝነት ነፃ እንዲወጣና ራሱን እንዲችል ነው ይሄ ትልቁ ነገር ነው ወራስ ግን ማሰብ ያለብን ሰው ሳይማርኮ ራሱን መቻል ይችላል ተምሮም ደግሞ ራሱ ላይ ይችላል እስከ 40 ዓመት ቤታቸው ተቀመጡ ሰዎች አሉ ኢትዮጵያ ውስጥ ስራ የለም አልተገኘም መጥረግ አልፈልግም ስራ ለኔ በቂ አይደለም ብለው ስለ ስራ ባህል እንኳን ግንዛቤ ሳይኖራቸው ስራ ማይሰሩ አሉ ስለዚህ እምንማረው ያበላል ብለን ሳይሆን ላበላ ይችላል መጨረሻ ላትጨርስም ይችላል ትምርቱን እኔ ኬስ በአክሲደንት ብዙ ልጆች እንደዚህ ባደጋ የቀሩ ልጆች አሉ ይሄ ሳይሆን እምትማረው ራስን ፈልገ ለማግኘት ነው በቃ ይሄ ነው ትልቁ ነገር ጥሩ ተመልሰን እንመጣለን በበርካታ የፍራሽ ምርቶቹ የምናውቀው ሮያል ፎም አዲሱ የሮያል ምርት የሆነው ላቪሽ ፖኬት ፍራሽን በተመጣጣኝ ዋጋ ይዞላችሁ ቀርቧል በፈለጋችሁት መጠን ከ7 ዓመት ዋስትና ጋር ነው ምቾቱ በጥንካሬን የተላበሱ የሰውነት ቅርጽን የሚጠብቁ ላቪሽ ፖኬት ፍራሾች በገበያ ላይ አሉ በሁሉም ሱቆችና ማከፋፈያዎች ይገኛሉ በሸዋ ሱፐርማርኬት በኦሎማር ሱፐርማርኬት በሴፎይ ሱፐርማርኬት በድሪም ፈርኒቸርና በዮናታን ቢቲ ፈርኒቸር ይገኛሉ ከመስቀል አደባባይ ወደ ደንበል በሚወስደው መንገድ ላይ ከኢንቨስትመንት ቢሮ ፊት ለፊት በአዲሱ ምርት ማሳያቸው ደረጃቸውን የጠበቁ ፍራሾችን ላቪሽ ፖኬት ፍራሾችንና ልዩ ልዩ የቤትና የቢሮ ዕቃዎችን አስመጥተው እየጠበቋችሁ ነው አጋሮቻችን ስለሆኑ እጅግ በጣም እናመሰግናለን ካፍደም ትሬኒንግ መሰረቱን አሜሪካ ያደረገ የስፓርታን ኬሚካልስን ከ40 በላይ የሆኑ የተለያዩ የጽዳት አገልግሎት የሚውሉ ምርቶችን በማቅረብ ይህንን ፕሮግራም ስፖንሰር አድርጎላችኋል መጸዳጃ ቤቱ ከባክቴሪያ አፍንጫውን ከመጥፎ ሽታ ለመታደግ ስፓርታን ሴፕቶል የለም መቀመጫው መንጭቋል ሽታውም ከፍቷል ካሉ ደግሞ ስፓርታን ሚክስን ብለው ይጠቀሙ በግንባታ ሂደት በሚንጠባጠብ ውሃ ወይንም በተቀመጡ ዕቃዎች መልኩን የቀየረ የሴራሚክስ መድኃኒቱ ስፓርታን ፍላሽ ነው የቀድሞ የመመንቸኩን ያዩ ሰዎች ወዳጆቹ ይሄ ሴራሚክስ ተቀየረ እንዲሉት የሚያስገድድ ነው ልክ እንደ አዲስነቱ ይጸዳል ይህንን ሁሉ ጸጥቶ የቀረ ነገር ቢኖር መስታወት ነው ለሱ ደግሞ ስፓርታን ኢዚ አለሎት ይያላችሁ ነው ካፍደም ትሬኒንግ መሰረቱን አሜሪካ አድርጓል የተለያዩ ስፓርታን ኬሚካልስን ከ40 በላይ የሆኑ የጽዳት አገልግሎት የሚውሉ ምርቶቹ ነው ይዞላችሁ ይህንን ፕሮግራም በክብር ስፖንሰር ያደረገው ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን እስኪ እንመለስ እሺ ምንድነው ምንማረው ራስን ለመቻል የሚለው ቋንቋ በባህል በቤተሰብ ተጽዕኖ በዘልማድ የመጣ አነጋገር ነው ምንማረው ራሳችንን ፈልገን ለማግኘት ነው ራስን ለመቻል አይደለም ምንማረው ራስ ላትችል ትችላለህ እኮ ተምረኮ ስላላልኖር ይችላል አይ ግን የትኛው ይቅደም ማለት ራሳችንን ለመቻል መማራችን ምንድነው ችግሩ እንደ አንድ ታዳጊ ሀገር ለሀገር እንደሚኖር ኢትዮጵያዊ ወይንም ሰው ራሳችንን ለመቻል ምን እናደርገው ጥረት ምን ማሮት ምንድነው ችግሩ ግን ራስን ባትችል ሳትስፋይድ ነህ ወይ ረክተሃል ወይ ነው ትልቁ ነገር ስለዚህ ሁሉም ሰው በዛ ፕሮሰስ ውስጥ በዛ ትምርት ጉዞ ውስጥ ተጉዞ ውጤታማ ነው ወይ የሚለው ነገር ደግሞ ማጥናት አለብን ምክንያቱም ራስ መቻል ብቻ አይደለም ኢቭን የሚያገኙት ያልበቃቸው አሉ ብዙዎች ስለዚህ ራሱን እንዳይችል የሆነበት ሲቹዌሽን አለ ራሱን ካልቻለ ያ ሰው ራሱን ይችላል ብሎ የተማረው ትምርት ሁሉ ውጤታ አልሰጠው ማለት ነው ስለዚህ ራስ መቻል ሳይሆን ብዙ ታላላቅ መልቲናሽናል ካምፓኒ ኦነርስ አውሮፓ ውስጥ አሜሪካ ውስጥ ብትመለከት ዩኒቨርሲቲ የጨረሱ አይደሉም ስለዚህ ዩኒቨርሲቲ የመጨረሱ ጉዳይ ሳይሆን ራስን ፈልገን ዝንባሌን አውቀ በዛ ዝንባሌ ላይ ሰርተህ ውጤታማ መሆን መቻል ነው ለምሳሌ እኔ ጥሩ የጫማ የሚያጸዳ ካምፓኒ የራሴን አቋቁሜ ጥሩ ቦታዎች ላይ አቁሜ እነኛ ስራዎች ሊሰሩ ይችላሉ እሱ ብቻ አይደለም ኢትዮጵያ ውስጥ ያሉት የዜና ሴንተሮች በሙሉ አሰስ አድርጌ አጥንቼ በራሴ የያንዳንዱን ብቃት ችግር ከከስተመር ያለውን ፊድባክ ሰብስቤ ማቅረብና ስታቲስቲካል አናሊሲስ ልሰጥህ ይችላል ገቢ ያገኘውበት ማለት ነው ሞባይል በመኪና ሞባይል የፉድ ሾፕ ሰርቼ ከተማ ውስጥ ያዞርኩኝ ሳንድዊች ቢሸጥ ቢዝነስ ሰራሁኝ ትልቁ ነገር እምትማረው አካባቢህን ማየት የምትችልበትን አቅም ማጎልበት እንድትችል ነው ከዛ በኋላ አካባቢን ካስተዋልክ በአካባቢው ክፍተት ውስጥ አንተ ችግር ፈቺ ሆነ ራስን ታገኘዋለህ ምን ለማለት ፈልጌ ነው ስትማር ዝቅ ነው የምትለው ወደ ህብረተሰቡ ነው የምትሄደው ወደ አልተማረው ህብረተሰብ ነው የምትሄደው ችግሮችን ታስተውልና መፍትሄ ሰጪ ትሆናለህ እንጂ ስትማር ወደ ላይ ከፍ የምትልበትን አዝማሚያ
በውስጥ አቲቲዩድ ማለት ነው ያን አቲቲዩድ ቢልድ ካደረክ የትምርቱ አላማ አልተሳካም መማራችን ይሄ ቅድም ከፍታውና ዝቅታው በደንብ እንዲለይልኝ ስለፈለኩ ነው ስንማር ወደ ማን ነው ዝቅ ምንለው ወደ አልተማረው ምክንያቱም አልተማረው ጋር ላይፍ ስታይሉ ስኪል ሾርቴጅ ስላለ ችግሮች አሉ ለነሱ መፍትሄ መስጠት መቻል አለበት ለምንድነው አውሮፓኖች መጥተው ወደ ኢትዮጵያ መፍትሄ ለመስጠት አማካሪ ሆነው ተቀጥሮ ይመጣሉ ቮለንተር ሆነው ይመጣሉ ያግዛሉ ይጽፋሉ ለምንድነው ወደኛ ይመጡት ችግር ስላልኩ ነው ስለዚህ ስለተማሩ ችግር ወዳለበት መሄድ መቻል አለባቸው ችግርን የሚያሸሽ ትምርት ግን ትምርቱ ትክክለኛ አላማ የለውም ስለዚህ ችግር ፈቺ ትውልድ እንዲፈራ ትምርታችን ላይ ምንድነው መሰራት ያለበት ነው እንግዲህ ጥሩ ጥያቄ ነው ጥሩ የማስተማር ሲስተም መዘርጋት አለበት እንዴት ነው ጥሩ ማስተማር የሚለውን ደግሞ ሌላ ዴፊኒሽን ያስፈልጋል እንዴት ነው ጥሩ ማስተማር ማለት እሱ ላይ መልስ እንሰጥ ከፈለክ ሰጣለሁ ጥሩ አው እንመጣለን ወደዛ በዚህ ስለ ትምርት ስናወራ አንድ ሰው ስለ ትምርት ስንነጋገር ስለ ትምርት ስናወራ ወይንም ስለ እድገት ስናወራ መስራት ያለብን ነገሮች አሁን ለምሳሌ ቤተሰብ ላይ መስራት አለብን ብለን እናምናለን ብዙ ጊዜ ቤተሰብ ላይ ልጆች ላይ ትምርት ላይ መስራት አለብን እድገትን ምናስብ ከሆነ ለውጥን ምናስብ ከሆነ ቅድም እየተነጋገርን የመጣንባቸው መለውጥ ያለባቸው ያለወጥናቸው ወይንም ያልጨመርንላባቸው ነገሮች ብዙ ናቸው ዲግሪ ኖሮን ሊሆን ይችላል ምናልባት አድማጮቻችንም 1 2 3 ዲግሪ ያላቸው ሰዎች ይሰሙናል ተምረናል ብዙ ነገር ተምረናል ግን ምንድነው የለወጥነው ነው ማለት ሸምድደን ግሬድ አግኝተናል አውቀናል ያንኑ ነገር ነው እየደገምን ያለ ነው የለወጥነው ነገር የለም አንድ ነገር ለመለወጥ ቤተሰብ ልጆች ትምርት መሰረታዊ ነገር ነው ብለን ከተነሳን እስከ ምን ድረስ ነው መሄድ ያለብን ምንድናቸው እነዚህ ማለት ቤተሰብ ምንድነው ለለውጥ ያለው ቦታ ልጆች እንዴት ነው ይሄን ነገር በልጆች አስተዳደግ በልጆች ትምርት ላይ ልጆች ችግር ፈቺ እንዲሆኑ እንዴት ማድረግ እንችላለን መፍትሄውንም እየጠቆምን መሄድ ስላለብን ምንድነው ያው ስለ አገር ስናወራ የአገር ባለቤት ያው እንደ ባለፈው እንዳልነው ጋራው ሸንተረሩ አይደለም ኢትዮጵያ ማለት እኛ ነን እኛ ማለት ደግሞ የቤተሰቦቻችን የማህበረሰቡ ውጤቶች ነን ልጅ ሁሉ ጊዜ ተከታይ ያለው እና ሁሉም ነገር ተያይዟል እርስ በርሱ ማለት ነውና እንዴት ነው ለውጥ ማምጣት የምንችለው ለተባለው ነገር ራሳችንን መመልከት ነው የምንሰራው ነገር ሲስተሙን ማየት ነው ምክንያቱም የምንማርበት ሲስተም ትክክል ካልሆነ መለወጥ አለበት ማለት ነው ግን ወደ ዋናው ቁም ነገር ስንመጣ ምንድነው እንደ ቤተሰብ ብዙ ጊዜ ልጆች ትምርት ቤት ሲሄዱ ምን ተምራችሁ መጣችሁ አሁን ልጆች ታይማቸው ጊዜያቸው የተከፋፈለ ነው ትምርት ቤት የሚያሳልፉት ጊዜ አለ እቤት የሚያሳልፉት ጊዜ አለ ከወላጅ ጋር ከእንደገና የሚያጠኑበት ጊዜ አለ ከእንደገና በመንገድ የሚያሳልፉት ጊዜ አለና በእነዚህ ጊዜያቶች ውስጥ ብዙ ነገር ነው የሚማሩት ቅድም እንዳልኩ ነው ትምርት ቤት ብቻ አይደለም የምንማረው ብዙ ቦታ ነው የምንማረውና ሰው ተማረም አልተማረም ራሱን ይችላል ቅድም ራስ ከመቻል ጋር ያነሳ ነው ምንድነው ተምረው ራሱን እንዲችል የሚባለው አስተሳሰብ እኔ ብዙ ጊዜ ከድህነት ጋር ነው የሚያያዘው ምክንያቱም በልቶ ለማደር ስለሆነኛ እየሰራን ያለ ነው ከዛ ጋር ነው የምናያይዘው ተምሬ ጠግቤ ልደር ሌላ ሰውንም ላብላ እንደዚህ አይነት ነገር ነው የሚታሰበው ነገር ግን ሳትማርም ሌላ ሰውን መርዳት ትችላለህ በእጅ ሙያ ማለት ነው ለምሳሌ ብዙ የጋራጅ ሙያ ይሄ የመኪና ጥገና ላይ የሚሰሩ ሰዎች ብዙ ጊዜ በልምድ ነው ከሆነ ሰው የሆነ ሰው ያዩና ከዛ በኋላ ከዛ ሰው ስር ቁጭ ብለው ይሰራሉ ማለት ነው ከሆነ ጊዜ በኋላ እነሱ ያን ዕውቀት በጣም ስለተካኑት ባለሙያ ይሆናሉ ማለት ነው ስለዚህ እነሱ ታምሮ ከሚከፈለው ከ3000 ብርና ከ5000 ብር ተከፋይ በበለጠ በቀን የሚያገኙት ብር ነው የሚሆነው ያ ሰው በወር ጠብቆ የሚያገኘው ራስን ለመቻል መማርም አያስፈልግም ራሳችንን ምንችልበት የተለያየ ነገር አለን ምክንያቱም ሰው ሲወጣ ራሱ የራሱ ፖቴንሻል አለው አቅም አለው ሁላችንም ውስጥ አቅም አለ ነገር ግን ያንን አቅም ለማጎልበት ነው ትምርት ቤት ምን ሄደው የትምርት ቤት ስርዓቱ ደግሞ ይሄንን ነገር አሁን ያለው ነገር ሚውጥ ነው የሚያበረታታ የሚያወጣ አይደለም ስለዚህ ለማውጣት ደግሞ ምን እናድርግ የሚባል ጥያቄ ከመጣ አሁን የምንከተላቸው ነገሮች ማየት ነው አስተምረን ምን ለውጥ መጣ ዩኒቨርሲቲ ተማሪዎቻችንን አስገባን ምን ለውጥ መጣ ጥሩ መልእክት እንስማና ተመልሰን እንመጣለን
ተመልሰን መጣን አድማጮቻችን እንግዲህ መልእክት ሰምተን መተናል ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን አብዲ እንደምን ዋልክ ሰላም ነው እንደምን አድማጮቻችን ምን አሉ እንግዲህ በርካታ አድማጮቻችን ደውለውልናል ያው በስልክ ያገኘኋቸው ነበር ምንድነው ከዚህ ከትምህርት አሰጣጥ ሂደቱ ጋር በተመለከተ እንግዲህ ከደወሉና አድማጮች እንግዲህ በተለያየ እድሜ ውስጥ ያሉ ሰዎች አሉና የራሳቸውን የድሮ ገጠመኞቻቸውንና አሁን ካለውም ጋር አነጻጽረው እንትን ያሉና እንዲህ ጨምቀስ ተመጣው ምንድነው በሁለቱም ወቅት ደግሞ እዚህ በሁለት አሁን እንደው ዙሪያችን ያለ ሁለት ጄኔሬሽን ብንመለከተው ሁለቱም ጋር ጽንፈኝነት የሆነ የትምህርት አሰጣጥ አለ ያሉ ሰዎች አሉ ጽንፈኝነት ያሉ አንደኛ በተለይ ቀደም ብሎ በማስተማር ሂደት ውስጥ የነበረው በተለይ የማስተማሩን ሁኔታ የያዘው ክፍል ራሱን አንዳንድ ጊዜ ልክ እንደ ፈጣሪ ወይም ከፈጣሪ በላይ አድርጎ የመመልከት ሁኔታዎች ነበሩ አንዳንድ ጊዜ እንኳን መንገድ ላይ እንኳን እንደዚህ በመትገናኝበት ሰዓት እንኳን ምናልባት መንገድ እንድትቀየር የሚፈልጉ መምህራኖች ነበሩ ያሉናሉ እንደነዚህ አይነት ሁኔታዎች ደግሞ የሚስተዋለው ደግሞ ከታች ደግሞ እስከ ዩኒቨርሲቲ ደረጃ ድረስ ባሉ መምህራኖችም ጭምር ነው ይሄን ነገር ደግሞ ይሄን ትሬንድ ያለፉት ተማሪዎች ደግሞ ይሄን ትሬንድ ካለፉት በኋላ እነሱም ያን ቦታ የማስተማር ሂደቱም ሲገቡ ደግሞ እነሱ በዛ ሁኔታ ነው የሚቀጥሉት ነው ያሉን ሌላ በዚህኛው ወቅት ላይ ያሉ መምህራኖች ስንመለከት ደግሞ ነገሮች በጣም የተገላቢጦሽ የሆነበትና ልክ እዛ ጋር እንደ ፈጣሪ ታዩ የነበረበት ሁኔታ ደግሞ አሁን ደግሞ እዚህ ፈላጭ ቆራጭ ተማሪዎች የሆኑበትም ሁኔታም ነው ያለው አንዳንድ ጊዜ አስተማሪው ራሱ በምን በኩል ማስተማር እንዳለበት ምን ነገሮች ማንሳት እንዳለበት ምን ነገር መተው እንዳለበት ራሱ እስከ መወሰን የሚደርሱ ተማሪዎችም ያሉበት ሁኔታ አለ በተለይ አብዛኛው ትምህርት ቤት አካባቢ ላይ እንደውም የፕራይቬት አካባቢ ላይ ያለውን ጠቅሰው ነውና ትምህርት ማለት የአስተማሪው በተማሪው በትምህርት ቤት አስተዳደርና በወላጆች ተጽዕኖ ስር ወድቀዋል ብለን አፋችን ሞልተን መናገር እንችላለን ነው ያሉት ሌላ በትልቅ ቅድም እንግዲህ አንተም ጠቅሰው ነበር ከዚህ ከወሲባዊ ትንኮሳ ጋር ያሉ ነገሮች ደግሞ በየሁኔታው ላይ መልካቸው ቀይረው ነው የመጡት ነው ለምሳሌ አንድ ከደወለችልን አድማጫችን ግን አይቀርታ እንትለዋላችሁ እንግዲህ ምክንያቱም ከ20 ዓመት በፊት ዩኒቨርሲቲ ተማሪ ነበርኩኝ ነው ያሉትና በዛ ነው አንድ መምህር ያደረገው ነገር ቢኖር በተለይ ለዚህ ለትንኮሳ ተማሪዎች በሚያመቻችበት ሰዓት የዚህ የሞባይል የነበረበት ወቅት አልነበረምና የዚህ የፈተና ወረቀቶቻችሁ ላይ ስልካችሁ ቁጥራችሁን ጻፉ ይል ነበር አለች ስለዚህ ያው ከዛ በኋላ እንግዲህ ተማሪዎች ምናልባት እንግዲህ እንደዛ ነገሮችን በሙሉና በተለይ ወሲባዊ ትንኮሳ ምን ነው ነገር መልኩን እየቀያየረ ነው የመጣውና ያን ምሳሌ አድርጎ በርካቶች ከትምህርታቸው የተፈናቀሉበትና ምንም ሊቀረፍ ከጊዜ ወደ ጊዜ በጣም እየረቀቀ የሄደበትና ምንም ሊቀረፍ ያልቻለበት ሁኔታ ነው ያለው ሌላ አሁን ደግሞ ሌላው ደግሞ ያለው በተለይ አሁን እዚህ ትምህርት አሰጣጡ ላይ እንደውም አንድ መምህር ነኝ ብሎ የደወለልኛልና እንደውም ከዛ ጋር ራሱ እኔም አንድ ማቆም ገጠመኛል ምንድነው እኔ አንድ ማቆም ለምሳሌ አንድ ወላጅ አለኝና አይቲ አካባቢ ላይ አንድ ኮርስ ይሰጣል አንድ ዩኒቨርሲቲ አካባቢ ላይ ይከርታ ኮሌጅ ላይ ነው በዚህ ፕራይቬት ኮሌጅ ላይና ምንድነው ልክ እዛ በትልቅ ፕራይቬት ኮሌጅ ላይ አንዳንድ ጊዜ ተማሪዎች ማለት ይሄ የመከባበሩ ነገር በፍጹም በቃ ታች ይወረደ ነው ማለት ይችላል ለምሳሌ ኤግዛም አሰጣለኝ ታለ ችግር የለሚቀጥለው ይቀየርልኛል ብሎ ተማሪዎች ጥሎ የሚወጡበት ሁኔታ በሙሉ አለ ምክንያቱም ተማሪዎች ለኤግዛም እያዘጋጀ ያለ ኤግዛሙን ጥሎ የሚወጣ ተማሪ አለ በዚሁ በተመሳሳይ ወቅት ደግሞ አንድ እዚሁ ሀገሪቱ ውስጥ ያለ የመከላከያ አንድ ተቋም ውስጥ ደግሞ ይሄው መምህር ስልጠና ይሰጥ ነበር ልክ እዛ ስልጠና እየሰጠሁ ያለሁኝ ለምሳሌ አንዳንድ ጊዜ ሌት ሆነው የሚመጡ እዛ ቦታ ላይ በኃላፊነት ላይ ያሉ ሰዎች አሉ በር አንኳኩተው ግቡ የሚለውን ቃል ካልተጠቀምኩኝ በስተቀር ልክ እንደ ትልቅ ተማሪ በር ላይ ነበር ይቆሙ የነበሩትና አንዳንድ ጊዜ ይከብደኝና እንዴ እናንተ እኮ ስራ ላይ ነው የምትቆሙት ትግዴ ለምኮ በቃ በሩን ካክትራታችሁ መግባት ትችላላችሁ ስል ኖ ዩ አር ኤ ቦስ ነው የሚሉኝ አለ እዚህ ጋር አዎ ምክንያቱም በእድሜም በእውቀት ምናልባት እቺን ነገር ነው ላሳውቃችሁ መጣሁ እንጂ በሌላው አንግል ግን እኔ በጣም የሚያስከነዳ እውቀትን የተሸከሙ ሰዎች ናቸው በእድሜም በእውቀት ማሉ እነዛ ሰዎች ግን እንደዚህ አይነት እንትን ነው ስለዚህ አንዳንድ ጊዜ የትኛው ይሻላል የሚለው ነገር ነው የምንመለከተው ምክንያቱም እዛ ጋር ጽንፍ ድረስ ይሄዱ ነገሮች አሉ እዚህኛው ጋርና ሁለቱን እንደዚህ አጣጥመን ከሁለቱም መልካም የሆኑ ነገሮች እንዴት ነው አውጥተን ምናልባት እንግዲህ ለሚቀጥለው ጄኔሬሽን ልናበረከተ የምንችለው ነው እንግዲህ አብዛኛዎቹ ስልክ የደወሉልን አድማጮቻችን ጥያቄ ከዚህ ከትምህርት ጋር ተያይዞ አሁን አብዲ ይዞት ከመጣው ሐሳብ ጋር ተያይዞ ቅድምም ስናወራው ነበር ለምሳሌ በከፍተኛ የሆነ የተጋነነ ማስታወቂያ በተለይ በእነዚህ በትምህርት ቤቶች በግሉ የትምህርት ተቋማት ላይ የተጋነኑ ማስታወቂያዎች አሉ 8ኛ ክፍል ይሄን ያክል ተማሪ እንዲያምጥተናል ተብሎ የተማሪዎች ፎቶ በባነር ተሰርቶ ከተማ ይዞራል 12ኛ ክፍል አስፈትነን ይሄን ያክል ነገር አመጣን ሚሉ ማስታወቂያዎች የተጋነኑ ማስታወቂያዎች የተማሪ የህፃናት ተማሪዎች ፎቶ የተለጠፈበት ከተማ ውስጥ ማስታወቂያዎች ይዞራሉ ይሄ የተለመደ ነገር የሆነ መጥቷል አሁን ላይ እውነት ይሄ ትክክል ነው ወይ ማለት ማስታወቂያ መስራቴ በልጆች ይሄን ያክል አስፈትነን ይሄን ያክል አመጣን ከልክ ያለፈ ውድድር
አንድ ይሄ ነገር ነው በደንብ እንዲሰመርበት የምፈልገው ሁለተኛው አብዲ አሁን ያለው ነገር ነው ይሄ በጣም የተራራቁ ነገሮች ናቸው ከዚህ በፊት እኛም በመንማርበት ጊዜ ማለት እንችላለን አስተማሪ በጣም ነው ምንፈራው መንገድ ላይ ስንሄድ ምንም ካለ ሳናጠፋ እንኳን መንገድ ላይ አስተማሪ ካየን ሮጠን እንደበቃለን አክብሮት ብቻ አይደለም ፍርሃትም ጭምራል ምክንያቱም አስተማሩን ከዱላ ጋር ነው የምናቀው ያም ይመስለኛል እኔ አሁን ያደኩ ስመጣ አሁን ላይ ደግሞ ከተማሪዎቻቸው ጋር ቁጭ ብለው እውነት ምናልባት ሚዲያ ላይ ለመናገር ትንሽ የሚከብዱ ነገሮችን የሚያደርጉ መምህራንም አሉና እነዚህ ነገሮች በጣም ከልክ ያለፉ በጣም ጠርዝ ናቸው ሁለት ጠርዞች ማይገናኙ ጠርዞች ሆነዋልና ትክክለኛ የሆነው መማርና ማስተማር ምን መምሰል አለበት በደንብ የምናየው ነገር ነው የሚሆነው አድማጮችም ምናልባት በቀጥታ ስልክ መስመሮቻችን ላይ እየገቡ ሐሳባቸውን ይሰጡናል ምን አሁን እዚህ ጋር ደግሞ አንተ ከገለጽከው ጋር አብሮ እነዚህ አሁን ቀድም እኔ እንደም ያልተበለከስኩት አሁን እነዚህ ትምህርት ቤቶች ይሄን ያህል ተማሪ ያስመርቀናል ይሄን ያህል እንደዚህ ያድርገናል ብሎ የሚወጣው እንትን ለአንድ ትምህርት ቤት ማለት ትምህርቱን በጥራት ለማስተማሩ ይሄ መረጃው ነው ማረጋገጫው ነው ወይ ነው ሌላኛው ደግሞ መታየት ያለበት ነገር እሺ ምንድነው ይሄ ጽንፈኝነት የሚለው ነገር ከግንዛቤ ችግር የመጣ ነው ምክንያቱም ቅድም ስናገር መማር ማለት ዝቅ ማለት ነው መማር ማለት ኃላፊነት መሸከም ነው መማር ማለት ለማገልገል ራስን ማዘጋጀት ነው እና ችግር ወዳለበት ወደማያውቁ ሰዎች ተጠግተን ያለንን ማካፈል መንገድ ማሳየት መርዳት የምንችልበትን ክህሎት አልተሰጠንም አንድ ምሁር ጥሩ ምሁር ነው የሚባለው በኢሞሽኑ በሶሻል አዌርነሱ በእውቀቱ እንደገና አቲቲዩድ የምንለው አለ ፕላስ አፕቲቲዩድ እነኚህ ነገሮች ያልተሟሉለት ምሁር አራት ስላመጣ ወይም ደግሞ ፕሮፌሰር ስለሆነ ዶክተር ስለሆነ ብቁ ምሁር ነው ማለት አንችልም ያን ኃላፊነት የተሸከመው በሰው ላይ ከፍ ሊል ሳይሆን በሙያው ላይ ብቁ መሆኑን ለማረጋገጥ ብቻ ነው በሙያው ላይ ብቁ ከሆነ ደግሞ ችግር ወዳለበት ቦታ ሄዶ መፍትሄ መስጠት መቻል አለበት ስለዚህ ስለራሱ ያለው ግንዛቤ ስተት ውስጥ ወድቋል ማለት ነው በማስተዋወስ ብቃቱ ብቻ ውጤቱ ጥሩ ስለሆነ ይሄ ሰው ትልቅ ነው ብለን እኛም ሶሳይቲ ወይ ህብረተሰቡ ተቀብሎታል ያንን ነው አቢዩዝ ያደረገው ትክክለኛ መማር ግን ለማገልገል መዘጋጀት ነው ያንን አተነዋል ሌላው ስንማር ትልቁና ዋነኛው እንደ ጥበብ ሀብታችን አድርገን ልንቀበለው ልናውቀው የሚገባን ሌሎችን የመረዳት አቅማችን ጨመረ ማለት ነው እኔ ከእናንተ ጋር ሆኜ ሳለሁኝ የእናንተን ዝንባሌ ሐሳባችሁን ብቃታችሁን የጎደላችሁን ነገር የተረፋችሁን ነገር አውቄ ከእናንተ ጋር አብሬ መኖር መቻል ነው እንጂ እኔ ምሁር ነኝ እኔ ተመረያለሁ እናንተ አታውቁም የሚል አቲቲዩድ ካለኝ ትክክለኛው ኖሌጀብል ወይም ደግሞ ኮምፒተንት የምንለውን ብቁ የምሁር ስታንዳርድ ስለማያሟላ ያ ሰው ትክክል አልተማረም ተሳስቷል ማለት ነው ስለዚህ ብዙ ጊዜ መምህራኖች ቁጡ ኃይለኞች አስፈሪዎች የሚሆኑበት አንዱ ትልቁ ችግር እነኚህ ነገሮች የተሟሉላቸው አይደሉም ዕውቀቱ ብቻ ነው ያላቸው ዕውቀት ማወቅ ደግሞ ብቁ ነህ ሙሉ ነህ ማለት አይደለም እንቅድም እንዳልኩት ኢሞሽናል ኢንተለጀንስ ሶሻል አዌርነስ አቲቲዩድ ሌሎች አፕቲቲዩድ እነዛ ሁሉ ተሟልተው ብቁ ካላደረገ ያንተ መማር የተዛባ ትክክለኛ አገልግሎት የማትሰጥበት እና ሰዎች ብቻ እንዲያውቁ የምታደርግበትን አቲቲዩድ ቢልድ አድርጋል ቢግ ሄድድ ኢንተሌክቹዋል ነው የሚባሉት ወይም ልክ ሁለት ጭንቅላት ያላቸው የሚመስሉ ራሳቸውን አሳስተው ተምረናል ብለው ትምህርቱን ግን በአግባቡ ማያስተምሩ ሰዎች አሉ በህዝብ አስተዳደር ውስጥ እኛ ብቁ ነን አታናግሩን የሚሉ ሰዎች አሉ እኔ ከገጠመኝ ሁኔታ እንዳየሁት ምሁሩን ማናገር እፈራለሁኝ ተምሬያለሁ ዶክተር ነኝ ፕሮፌሰር ነኝ የሚለውን ሰው ማናገር እፈራለሁኝ ምክንያቱም እሱ ኦሬዲ ከኔ ርቋል እኔ ግን እርዳታ ፈልጋለሁ እገዛ ፈልጋለሁኝ ያ ሰው ነው ለኔ መንገድ ማሳየት ያለበት ላልተማርኩት ለማላውቀው ሰው ሊያግዘኝ ሲገባው እሱ እኔን ጥሎ ሄዷል ኦሬዲ እሱ ፓወር ኦብሰስድ ሆኗል ቢግ ሄድድ አቲቲዩድ አለው አለኔ ጭንቅላት ያለው ሰው የለም ብሎ ራሱን የካበሰው ስለሆነ ትምህርቱ አበላሽቶታል እኔ እንዳውምለው ትምህርት ያበላሽው ሰው ብዬ ነው ማስበው ትምህርት ያሳሳተው ትምህርት ያልገባው ሰው ነው ያ ሰው
ስንማርኮ እኔ ለመጀመሪያ ጊዜ እንግሊዝ ሀገር ሲሄድ ትዝ ያለኝ አንድ ፕሮፌሰር የዝናብ ኮት አድርጎ እበት ሲጠርግ ነው ያጋጠመኝ በረት ውስጥ የላይፍ ስቶክ ኤክስፐርት ነው በጣም ነው የደነገጥኩት ለምንድን ነው ይሄን የምትሰራው አልኩት I need to earn more money አለኝ ገንዘብ ማግኘት ፈልጋለሁ አለኝ ይሄ ያንተ ስራ ነው ወይ አልኩት መልሶ የጠየቀኝ ስራ አይደለም ወይ ነው ያለኝ አዎ ስራ ነው አልኩት ከዛ ዝም ብዬ ነው ሄድኩት ምንድነው እኛ ወዴት ነው የምንሄደው ስንማርኮ ከፍ ለማለት ሳይሆን ዝቅ ለማለት ነው ችግር ያለው ታች ነው ችግሩን ካልፈታን ጥለን ይሄድን ነው ህዝቡን የኛ የምንማረው ከድነት ለመሸሽ ነው እኛ የምንማረው ድሃውን ለመሸሽ ነው ድሃ ዘመድ ያለው የተማረ ሰው ወደ ድሆች ሄዶ የሚጠይቅበት ጊዜ በጣም ጥቂት ነው እነዛ ድሃ የሆኑበት ምክንያት አጥንተው መፍትሄ መስጠት የሚችል ምክር መስጠት የሚችል ክህሎት እንዴ ምግብ መስራት ራሱ እኮ ክህሎት ነው ቤትን ማጽዳት እኮ ክህሎት ነው በንጽህና መኖር እኮ ራሱ ክህሎት ነው እነኚህ ነገሮች ማን ይንገረው ህብረተሰባችንን እታች ያለውን ህብረተሰብ ማዳን የማይችል ምሁር ከሆነ ያ ምሁር ትክክለኛ ምሁር አይደለም ወደ ሁለተኛው ነጥብ ልመለስና ጽንፈኝነት ያልከው ነገር ነው ጽንፈኝነቱ ካቲቲዩድ ችግር ነው ሌላው አሁን ባየሁት ሁኔታ የመማር ማስተማሩ ፕሮሰስ መምህራኖች ፓወርለስ ሆነዋል ፓወርለስ የሆኑት ምንድነው ስልጣኑ ለተማሪ ስልጣኑን ለአስተዳደር ለሌሎች ይሰጣሉ ምሁርን በቂ አድርጎ ወይም ደግሞ መምህሩን በቂ የማድረግ ኃላፊነት ያለበት አስተዳደሩ ነው በጉድለቱ ባካፕ አድርጎት ደግፎት ብቁ ሆኖ ተማሪዎችን በብቃት ማስተማር እንዲችል ኃላፊነት ያለበት አስተዳደሩ ነው አስተዳደሩ ግን ከተማሪ ጋር ሆኖ ከወላጅ ጋር ሆኖ መምህሩን ከጫዋታው ጫርጎታል ስለዚህ ሞራሉን የሚነካበት ሲቹዌሽን ያለው አንድ መምህር የጉልበት ሰራተኛ አይደለም የፋብሪካ አምራች አይደለም ፒስ ሬት አትመዝነው ውጤቱን ስራውን የውቀት ጉዳይ ነው አንብቦ ይመጣል ፈልጎ ይመጣል ለተማሪዎቹ ማስረዳት የሚችልበትን አቅም አጎልብቶ ይመጣል ያን እድል አላመቻቸንለት ስለዚህ በዛ ጽንፈኝነት ተማሪ አስተማሪ እንዲገመግም የሚደረግበት ሁኔታ እኔ አስደንግጦኛል እዚህ ሀገር ስመጣ በርግጥ ተጠቃሚዎች ናቸው ተማሪዎች ተማሪ በምን መልኩ ነው መገምገም ያለበት የሚሉት ነገሮች ፓራሜትሮቹ ሪቫይዝ መደረግ አለባቸው ለምሳሌ ሰዓት መጠበቅ እሺ በሰዓቱ ገብቷል ወይ አዎ በሰዓቱ ወጥቷል ወይ አዎ ተማሪን ይቆጣል ይሳደባል ዲስክሪሚኔት ያደርጋል እነዚህ መሰረታዊ ነገሮች ልናደርግ እንችላለን ብቃቱን ግን ተማሪ አይገመግምም በፍጹም ተደርጎም ማያውቅም ውጪ አለም ብቃቱን የሚገመግመው ከነሱ ከመምራኖቹ በላቀ መጠን ዕውቀቱና ክህሎቱ ያላቸው ሰዎች ክፍል ውስጥ ቁጭ ብለው ሲያስተምሩ ተመልክቶ ይሄ ጥሩ ነገር አለ ይሄ ክፍተት አለ እነኝን በታሻሽል ተማሪዎች ተጠቃሚ ይሆናሉ ብሎ አስተያየት መስጠት አለበት አሁን ያለው ሁኔታ ግን የሚያስፈራ የትምህርቱን አሰጣጥ ወይም የመምህሩን የማስተማር ብቃት ጥያቄ ውስጥ የከተተ ነው ያስተማሪው ብቃት መፈተሽ ያለበት እንዳልኩት በባለሙያ ነው ስለዚህ እነዚህ ነገሮች ላይ ትኩረት ካላደረግን ጥንቃቄ ካላደረግን አደጋ አለው ተማሪዎቻችን ውጤት አይኖራቸውም ሌላ ቅድም የተጠቀሰ ነገር አለ ወላጅ ምን ማድረግ አለበት የሚል ነገር አንድ አጭር ነገር መናገር ፈልጋለሁ ቢቢሲ አንዴ ባጠናው ጥናት ውስጥ ተማሪዎች ልጆችም ከህፃንም ጀምረው በትምህርታቸው ውጤታማ የሚሆኑት የግል ትምህርት ቤት ስለገቡ አይደለም በቤተክርስቲያን የሚተዳደሩ ትምህርት ቤቶች ስለገቡ አይደለም ስቴት ስኩል ስለገቡ አይደለም ትክክለኛ ውጤታማ የሆኑ ተማሪዎች የቤተሰብ ድጋፍ ያላቸው ተማሪዎች ብቻ ናቸው ይሄ በጥናት የተረጋገጠ ነው እንግሊዝ ሀገር ማለት ነው ስለዚህ ቤተሰብ የማይደግፈው ምን ተማርክ ዛሬ አስተማሪ ምን አለ ምን ጠየቀ አንተ ምን መለስክ ዛሬ ጻፍከው ልየው ብሎ የማይመረምር ቤተሰብ ልጁን እየረዳው አይደለም ለውጤቱም መውደቅ ወይም ደግሞ ለልጁም ውጤታማ ለመሆን ተጠያቂ ቤተሰብ ነው ይሄ ነገር በሀገራችን አልተለመደም ቤተሰብ ያልደገፈው ልጅ በትምህርቱ ውጤታማ አይሆንም እነኚህ ነገሮች እውነት ትኩረት መስጠት አለበት መልካም እንግዲህ እስከ 9 ሰዓት ድረስ አብረናችሁ እንቆያለን የእርቅ ማደነው በማድመጥ ላይ የምትገኙት ፈይሰዲን አንድ ሙዚቃና መልእክት ያሰማና ተመልሰን እንመጣለን መልእክት ከመሄዱ በፊት ያወራን ነበር ይሄ የተማሪዎች ውድድር አሁን በጣም በሚገርም ሁኔታ ትምህርት ቤቶች እየተወዳደሩ ነው ደግሞ ወቅቱ ነው እኮ ወቅቱም ነው እንደ ትምህርት ቤቶች የሚወዳደሩት በምንድነው በደንብ መታየት ያለበት ነገር ይመስለኛል በምንድነው ትምህርት ቤቶች ከትምህርት ቤቶች እየተወዳደሩ ያሉት የውድድር መንፈሱ ሙሉ ለሙሉ መጣላት ያለበት የሚነቀፍ የሚታች መስሎ አይሰማኝም እኔ በግሌ ግን በምንድነው እየተወዳደሩ ያሉት አሁን እኛም ከምናየው ብንነሳ የሚኒስትሪ
እኛ ትምህርት ቤት 100 ተማሪዎች ከ100 ተማሪዎች የኛ ያክል ተማሪዎች ከ90 በላይ 199 98 አምጥተዋል ተብሎ የሚለጠፉ የተማሪዎች ስም ዝርዝር አለ እነዛ የሚለጠፉ ተማሪዎች ስም ዝርዝራቸው ብቻ አይደለም ፎቶአቸው ጭምር ይለጠፋል የ12ኛ ክፍል 10ኛ ክፍልን በተመሳሳይ መልኩ ነው እነዚህ ተማሪዎች የሚለጠፉት አንደኛ እንደዚህ አይነት የማስታወቂያ የፕሮሞሽን አካሄድ ትክክል ነው ወይ የተማሪዎችን ፎቶ ለጥፎ እገሌ የሚባል ተማሪ ከ100 አምጥቷል ይሄ እገሌ የሚባል ተማሪ ስትሬት ኤ አምጥቷል እገሌ የሚባል ተማሪ ይሄን ያክል 100 ነጥብ አምጥቷል ብሎ መለጠፉ አንደኛ አግባብ ነው ወይ በልጆች ስነ ልቦና ላይ የሚያሳድረው ተጽዕኖ እስከምን ድረስ ነው እንደዚህ አይነት የውድድር ገበያን ብቻ መሰረት ያደረገ ውድድር ስላለ ነው በትምህርት ቤቶች ላይ ይሄ ከስነ ልቦና እየታንጻር እንዴት ይታያል ምንድነው አሁን ወቅቱ ነው እንደው ምንድነው 8ኛ ክፍል ተማሪዎች ሚኒስትሪ ወስደዋል 10ኛ ለ12ኛ አለና ትምህርት ቤት ይመስለኛል እንግዲህ ፎቶ ለማሳተም እየተዘጋጁ ይመስላል ውጤቱን ጠብቀው ምክንያቱም ለነሱ ገበያ ነው ማስታወቂያ ይሰራሉ ከዛ ሌላ ወላጆች ደግሞ እዚህ ትምህርት ቤት ትምህርታቸው ጥሩ ነው ስለዚህ እነዚህ አይነት ልጆች አልፈዋል እዚህ እናስመዝግብ ብሎ ወላጅ ልጁን ወደዛ ትምህርት ቤት ይልካል ነገር ግን ምንድነው ትልቁ ችግር እነዛ ልጆች ላይ የሚፈጥረው ትልቅ የስነ ልቦና ጫና አለ በሁለት አይነት መልኩ ነው የስነ ልቦና ጫና የሚፈጥረው ምንድነው አንደኛ ልጁ ከመጠን በላይ የሆነ ማንነት ይሰጣል ሮንግ የሆነ ማለት ነው ሪል ያልሆነ ልጁ በትምህርት ብቻ ይሆናል ጥሩ የሆነው በሌላ ነገር ጥሩ ላይ ሆነ ይችላል ስለዚህ አንድ ላይ ሮንግ የሆነውን ተገቢ ያልሆነውን ባህሪ አበረታታል ማለት ነው የመጀመሪያው ነገር ሁለተኛ ነገር ደግሞ ልጅ ነው ይሄ ልጅ ከ18 አመት በላይ ነው እንደ ኢትዮጵያ ህግም ልጅ የሚባለው እስከ 18 አመት ድረስ ነው እና ይሄንን ልጅ ያለ ፍቃዱ ያለ ማማከር ፎቶን በአደባባይ ወጥቶ በባስ ላይ በተለያዩ ማስታወቂያዎች ላይ ምናም ተለጥፎ ይዞራል ከተማውን ማለት ነው አንደኛ ይሄ ልጅ ከሱቅ እውቅና ውጪ ነው አልፈቀደም ሁለተኛ ልጁ ደግሞ የሚፈቅድበት እድሜ ላይም አይደለም ለልጁ ሪስፖንሲብል ኃላፊነት ሊወስድ የሚችለው ቤተሰብ ነው ቤተሰብን ብዙ ጊዜ አይማከርም ምንድነው ቤተሰብ ጋር ማያማክሩት ብዙ ጊዜ የኛ ባህል ምንድነው ያለው ክፍተት እዚህ ጋር ልጁ በመኪና ላይ ተለጥፎ ስለዞረ ጉዳቱ ምንድነው ነው የሚል ቤተሰብ ጋርም ስትሄድ ይሄ ጥያቄ ይነሳል ቤተሰቡ አስጠራ ነው የገሌ ልጅ ተብሎ እንደውም በጣም መነጋገሪያ ነው የሚሆነው እንደውም ይመስለኛል እኔ ኬክ ምናምን የሚቆረስ ድፎ ዳቦ ተደፍቶ የሚቆረስ ነው የሚመስለኝ ቤቱስ ምክንያቱም ያ ልጅ ያባቱን ስም አስጠራ የቤተሰቡን ስም አስጠራ ታወቀ በከተማው ነው የሚባለው ግን ምንድነው ወደ ልጁ ጋር ስንመጣ የልጁን ማንነት ያቀጭጫል ይሄ ነገር አንደኛ የሌለው ማንነት ያላብሳል ሁለተኛ ነገር ደግሞ ትምህርት ቀደም ያለው ትምህርት ይሄ ቀለም ብቻ አይደለም ከዛም ያለፈ ትምህርት አለ በሶስተኛ ደረጃ ደግሞ ምንድነው ለማህበረሰቡ ትክክል ያልሆነ መልእክት ነው የሚያስተላልፈው ምክንያቱም ትምህርት ቤት መለካት ያለበት በሚሰጠው ጥራት ነው የትምህርት ጥራት መለኪያ ደግሞ ብዙ ናቸው 100 ተማሪ ተፈትኖ 100 ተማሪ ስላለፈ ወደ 9ኛ ክፍል አይደለም ከዛ የተሻለ የትምህርት መለኪያዎች አሉ ከዛ በተጨማሪ ደግሞ ቀደም ስናነስ የነበረው አንድ ሐሳብ ነበረ ይሄ ጽንፉ ብሎ አብዲ ያነሳቸው ጥያቄዎች ነበሩ ሁለት ጽንፍ አለ የድሮ ተማሪዎች አስተማሪዎችን ይፈራሉ አሁን ደግሞ አስተማሪ ሆኗል ነው ምንድነው አንድ ትምህርት ቤት አጋጥሞኝ ነበር እኔ ራሴና ልጁ ምን ሆነ አሁን ቀደም ባለው ማስታወቂያ መሰረት ነው ሄደና 8ኛ ክፍል እንደዛ ነበረ ልጁ 12ኛ ክፍል ደረሰ ትምህርቱን አቆመ አልማርም ማለት 12ኛ ክፍል ላይ ምንድነው የነበረው የስነ ልቦና ችግሩ ድብርት ነበረበት ትልቅ የሆነ ድብርት ነበረበትና እዛ ድብርት ጋር ሲመጣ ያው ምክንያቶች ይኖራሉ ያንን ድብርት ያመጡት ምክንያቶች ኮዞቹ ይኖራሉ ነገር ግን ምንድነው ልጁ ሁሉ ጊዜ የሚለው እኔኮ ስሜ በከተማው ዞሮ እንደዚህ ያመጣ ተብዬ እንዴት ይሄንን አመጣለሁ ምንድነው 10ኛ ክፍል ላይ የጠበቀውን ያክል ውጤት አላመጣም እና በጣም ልጁ በቃ አይምሮ በጣም ነው የተጎዳው የነበረው ማለት ነውና አንዳንድ ጊዜ ጥያቄ ማንሳት ፈልጋለሁ ብዙ ጊዜ በየሰፈሩ በየመንደሩ የሚወሩ ነገሮች አሉ እገሌኮ ጎበዝ ተማሪ ነበረ ግን ይሄውና እዚህ ቀረ የሚባሉ ተማሪዎች አሉና እሱኮ ጎበዝ ነበር በትምህርቱ
የሚባል ተማሪ በጣም ብዙ ነው ግን አሁን ያለበት ሁኔታ በጣም የሚያሳዝን ምናልባት አሁን ከምትናገሩም ነገር ጋር ይያያዛል ብዬ አስባለሁ ይያያዛል ምንድነው ተገቢ ያልሆነ ራሱ ይሄ ማበረታቻ ተገቢና ተገቢ ያልሆነ አለ አይነት አላቸው ይሄ ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንት ፓኒሽመንት ይለዋል እንግሊዘኛው አያይዞ ማለት ነውና እነዚህ ነገሮች የልጆቻችንን የወደፊት ማንነታቸውን ወይ ያቃናል ወይ ደግሞ ያጣመማል ሁለት አይነት ጽንፍ ነው የሚወስደው ማለት ነውና ለምሳሌ ቅድም ያለፈው ሳምንት ስናወራ ብዙ ጊዜ ትዝ ይላል አይደለ አስተማሪዎች ልጆችን በትምህርት ወቅት ማይገባ አባባል ይሏቸዋል ስድቦች ይሰድቧቸዋል ምናምን ብለን አውርተን ነበር አሁን እነዚህ ነገሮች ልጁ ማንነቱን በሚመሰርትበት እድሜ ላይ ከሆነ ለምሳሌ ይሄ ከ14 አመት ከ13 አመት አንስቶ ይሄ ማንነታችንን ፈልገን የምናገኝበት አይደንቲቲ ፎርሜሽን የሚባለው ኤጅ ላይ ማለት ነው እዛ ጊዜ ላይ ከሆነ እነዚህ ስድቦች ስሜቱን ይጎዱታል ስሜት ደግሞ ማንነት ነው ብዙ ጊዜ መካድ የሌለበትና እነዛ ነገሮች ሲቀጭጩ ልጁ ውስጥ ያለውን ኢንትረስት ፍላጎት መግለጽ አይችልም እና ደግሞ ብዙ ጊዜ ቅድም እንዳለው ነው ብዙ ጊዜ እኛ መማር ምናስበው የቀለም ትምህርትን ነው ከቀለም ትምህርት ሰዓሊ መሆን እኮ መማር ነው ብዙ ጊዜ አይተህ እንደሆነ ብዙ ህፃንነታቸው ላይ ሊስሉ የነበሩ ልጆች ልክ 7 ድረስ 8 ድረስ ይቀጥሉና ከዛ በኋላ ስዕል ሁላ ሳኑ ስትላቸው ወይ ፊዚክስ ላይ ወይ የሆነ ትምህርት ላይ ስዕል ካጋጠመ አይስሉትም እንዴት አድርገው ነው የሚስሉት ስለ ስዕል ስታወሪ ድሮ እጅ ስራ የሚባል ትምህርት ነበር ሙዚቃ የሚባል ኑሮ በሰኔ እንደዛ አልደረስኩበትም እሱን እንኳን ያልደረስ እነዚህ ትምህርቶች ምን ያህል ጠቃሚ ናቸው አሁን ላይ ምናልባት ይኑሩ አይኑሩ እርግጠኛ አይደለሁም አሁን እኮ ብዙ የሉም ይሄ ኑሮ በዘዴ ምናምን የሚባለው ትምህርት ስዕል ግን አለ ስዕልና ስፖርት አለ ሙዚቃ አልፎ እሱም የግል ትምህርት ቤቶች ላይ አይደለም ብዙ የመንግስት ትምህርት ቤቶች ላይ ካልሆነ ብዙ የለምና እንደዚህ አይነት ነገሮች አሉ እነዚህ አይነት ነገሮች ምን መሰለ ጥቅማቸው ልጆች ከቀለም ትምህርት ጋር ተያይዞ የቀለም ትምህርትን ዕውቀት ነው የሚያገኙት ቀደም ያወራነው አለ የቀለም ትምህርት ራሱ ይሄ ቁጭ ብሎ አስተማሪ ያስተማረ ተማሪ እየተማረ አይደለም የቀለም ትምህርት ሲባል ልጆች በመንካት መማር የሚወዱ ልጆች አሉ ይሄ ፕራክቲካል ሆኖ በማየት በማዳመጥ በመጻፍ መማር የሚወዱ ልጆች አሉ አስተማሪ ሁሉ ጊዜ በማዳመጥ ብቻ ልጆቹን እንዲማሩ የሚያደርግ ከሆነ ሌሎቹን ክህሎቶች ገሏቸዋል እነዚህ የትምህርት አይነቶች የትምህርት ይሄ ለርኒንግ ስታይል ነው የሚላችሁ ዘይቤዎች ናቸውና እነዛን ገሏቸዋል አስተማሪው ሳይወድ በቀሰ ሳያቀው ማለት ነውና ምንድነው ላወራበት የነበረ አሁን ወደዚህ ውስጥ የገባሁት አስተማሪዎችም ይሄ ዕውቀት የላቸው የሚያሳዝነው ነገር እኮ እሱ ነው ዕውቀት ከሌለ ምንም ማድረግ አትችልም ምንም አትፈጥርም ስለዚህ ምንድነው መደረግ ያለበት የአስተማሪዎቻችንን አቅም ማጎልበት ነው መቻል ያለበት ምክንያቱም አስተማሪውም ሲማር በዛ መንገድ ነው የተማረው ቁጭ ብሎ ነው አስተማሪው ቆሞ ነው ያስተማረው ስለዚህ አንተ ፕራክቲካል አድርገው አንተ ተግባራዊ አድርገው ትምህርቱን አንተ ልጆች በመንካት በማዳመጥ ብቻ ይሁን በጽሁፍም ይሁን አራቱንም አይነት ተግባራት ይሄ በማውራትም ጭምር እንዲተገብሩ አድርጋቸው ተማሪዎቹን ስትለው እሱ 20 ምናምን አመት እንግዲህ እንደዛ ነው ያለፈው ይከብዳል ስለዚህ ምንድነው ለእንደዚህ አይነት አስተማሪዎች መፍትሄ የሚሆነው ያስተማሪዎችን አቅም ማጎልበት ከዛ በተጨማሪ ህይወት የተለያየ አቅጣጫ ነው ያላት እና ይሄ ሁለንተናዊ የሆነ ትምህርት አስተማሪዎች እንዲሰጡ ከትምህርት ጋር የያዙ የአቅም ማጎልበቻ ነገሮችን መስጠት ብቻ ሳይሆን ከስነ ልቦና ጋር የተያዙ ለምሳሌ ይሄ ቻይልድ ዴቨሎፕመንት የልጆች እድገትን ያማከለ ቢሰጡ አሁን ቅድም ያወራነውን ስለ ላሟ ስንል የነበረውን ለአስተማሪዎች ይቀላቸዋል ጥሩ የትምህርት ጥራትን በተመለከተ ምናነሳው ነገር ይኖርናል ሳሚ መልእክት አሰማና እንመለስ
አብዲ ጥያቄዎች ነበሩት አሁን ያወራን ነበር የሱን ጥያቄዎች ግን ያው መውጫችንም ስለሆነ ሰዓታችንም እየሄደ ስለሆነ በተወሰነ መልኩ እስኪ ስለ ትምህርት ጥራት እናንሳ ስለ ትምህርት ጥራት እናውራ በተወሰነ መልኩ የትምህርት ጥራትን ስናወራ አሁን ላይ በደንብ ያየን ያለነው ነገር ምንድነው ይሄ የእንግሊዘኛን ቋንቋ መሰረት ያደረጉ ትምህርቶች በተለይ በህፃናት ትምህርት ቤቶች ላይ እንግሊዘኛን ቋንቋ ተናጋሪ እንዲሆኑ ትምህርት ቤት ውስጥ በአፍ መፍቻ ቋንቋቸው እንዳይናገሩ የሚገደዱ ተማሪዎች አሉ እንዲናገሩ ማይበረታቱ በአፍ መፍቻ ቋንቋቸው እንዳይናገሩ በእንግሊዘኛ ቋንቋ ብቻ እንዲናገሩ የሚደረጉ ተማሪዎች አሉና ይሄ ትምህርት ጥራት ስናወራ እውነት በእንግሊዘኛ ቋንቋ ተማሪዎች ቋንቋን ስለቻሉ ትምህርቱ ጥራት አለው ማለት እንችላለን ወይ ትላንትና ስትነግረኝ ነበር እንግሊዝ ሀገር እኮ አንድ ለማኝ የኔቢጤ የሚለምነው በእንግሊዘኛ ነው በእንግሊዘኛ ቋንቋ ተናጋሪ መሆናችን የትምህርት ጥራትን ማረጋገጫ ይሆናል ወይ የትምህርት ጥራት ስንል ምን ማካተት አለበት ይሄ ነገር እንነጋገር ትምህርት ጥራት ሶስት ነገሮችን ያካትታል የመጀመሪያው ከሪኩለሙን ዴቨሎፕ የሚያደርገው ማለትም የትምህርት ሚኒስቴር ሊሆን ይችላል ወይም ደግሞ ስኪልስ ካውንስል ተብሎ ስኪልና ኖሌጅ ላይ የሚሰራ ሌላ ዘርፍ ሊሆን ይችላል በፓርላሜንቱ የሚመራ በፕራይም ሚኒስትሩ የሚመራ አንድ ዘርፍ ሊኖር ይችላል እውቀትና ክህሎት ምንድነው ማለት ነው that's right ምንድነው የመጀመሪያው ስታንዳርድ መውጣት አለበት ለምሳሌ አንድ ተማሪ አራተኛ ክፍል ሲደርስ ምን ማወቅ አለበት እውቀቱ በምንድነው የሚለካው ለምሳሌ የመናገር ሊሆን ይችላል የመጻፍ ሊሆን ይችላል መጻፍ ደግሞ ክሪኤቲቭ ራይቲንግ ሊሆን ይችላል ናሬት አድርጎ ያየውን የሰማውን በጽሁፍ ማቅረብ ሊሆን ይችላል አናላይዝ ሊያደርግ ይችላል በራሱ ቋንቋ ሊገልጸው ይችላል ይሄ ሌላው ነው የስሌት መደቦች አሉ በስሌት መደቦች ምን ያህል ቁጥሮችን መስራት ይችላል የሚለው ስታንዳርድ ይወጣለታል ቋንቋን በተመለከተ ቋንቋ ክህሎት ስለሆነ የቋንቋ ችሎታውንም ምን ያህል ወርዶችን ያቃል ወይ ምን ያህል ቃሎችን ያቃል አጠቃቀሙስ ገብቶታል ወይ የሚሉት ነገሮች ሊወጣ ይችላል ስታንዳርድ ስለዚህ እነዛን ሊያውቅ የሚችልበትን ከሪኩለም ዴቨሎፕ የሚያደርግ አንድ ተቋም መኖር አለበት በኢትዮጵያ ደረጃ አለ ትምህርት ሚኒስቴር በተጨማሪ ተማሪው ሲማር የሚጠብቀው ነገር አለ ይሄንን በማር ውጤታማ ሆናለሁ ረካለሁ የሚልበት ሁኔታ አለ ከትምህርቱ በኋላ ደግሞ ኤክስፔክት የሚያደርገው ወይም የሚጠብቀው ነገር አለ ስራ ሊሆን ይችላል የራሱን ስራ መፍጠር ሊሆን ይችላል ተወዳዳሪ ሆኖ ሪሰርቸር ሊሆን ይችላል የተለያዩ ነገሮች አሉ መጨረሻ ላይ እና እነዚህ ሶስት ነገሮች ናቸው መደበኛው ትክክለኛው ከሪኩለም ዴቨሎፕ ይደረጋል ስታንዳርድ ይወጣለታል ሁለተኛው ተማሪው ወደ ትምህርት ቤት ሲመጣ የሚረካበት የትምህርት አሰጣጥ መኖር አለበት ረክቻለሁ ብሎ መናገር አለበት ሶስተኛው ግን ከርካታው መጨረሻ ላይ ትምህርቱ የሚያደርሰው ቦታ ኤክስፔክት የሚያደርገውን ድሪም አቺቭ አድርጓል ነው ስለዚህ አንድ ተማሪ በጥሩ ሁኔታ ተምሯል ብለን ስናስብ መመዘኛዎችን ሁሉ አልፎ መመዘኛዎቹ ትክክል ከሆኑ ነው እንግዲህ መመዘኛዎቹ ትክክል ናቸው ወይ አንድ መምህር አጋጥሞኛል ዩኒቨርሲቲ ሌክቸረር ነው አራት አምጥቼ ነው የጨረስኩት አለኝ ስለዚህ መጽሐፉ ላይ አንድ ፔጅ ጨምራለሁ አልኩት የሚያስተምረው መጽሐፍ ላይ አዲስ ነገር ጨምራለሁ ስለው አልጨመርኩም ታዲያ እሱን ነው ወይ የምታስተምረው አልኩት አዎ አለኝ እየደገምከው አይደለም ወይ አልኩት አዎ ታዲያ ተማሪዎቹን እንኳን እያስተማርካቸው አይደለም እንዲደግሙ ነው ያደረካቸው አልኩት አዎ አለኝ ለምንድን ነው እዚህ የምታደርገው ስለው I'm the product of the system ሲስተሙ ፕሮዲዩስ ያደረገኝ እንደዚህ አድርጎ ነው ያለኝ ስለዚህ መጽሐፉ የዛሬ 40 ዓመት የተጻፈ መጽሐፍ እንዳለ ነው በምኒልክ ጊዜ የመጣ መኪና እየገዛን አሁንም የ100 ዓመት በላይ እየነዳ ነው መኪናው ቢቆም እኛ አለን ወይ መኪና ወይ ወደ ፈረስ እንመለሳለን የሚለው ነገር ነው አእምሯችን ዳብሯል ወይ የሚለው ነገር ነው ስለዚህ ሶስት ነገሮች መሟላት አለበት የኳሊቲ ስታንዳርድ አለ ብለን ስናስብ ማለት ነው የትምህርት ጥራት ውጤታማ የሚሆነው ገበያ ላይ ተወዳድሮ አሸናፊ ሲሆን ነው ኢንተርናሽናል ስታንዳርድ ምክንያቱም እኔ ኢትዮጵያ ውስጥ ተመረቄ ኬንያ ሄጄ ተወዳዳሪና አሸናፊ ሆኜ ስራ መያዝ ካልቻልኩኝ ኢንተርናሽናል ስታንዳርድን ጠብቄ ትምህርት ኢንተርናሽናል ስለሆነ ማለት ነው እዛ ሄጄ አሸናፊ ሆኜ ስራ ካልሰራው እንግሊዝ ሀገር ሄጄ ተወዳድሬ አሸንፌ ስራ መስራት ካልቻልኩኝ ሄጄ ሳህን ማጥብ ከሆነ ሄጄ ሼልፍ መደረድር ከሆነ ሱፐርማርኬት ውስጥ የኔ ትምህርት ትርጉም አልነበረው ማለት ነው እኔን አልለወጠኝም ብቁ አላደረገኝም ኢንተርናሽናል መመዘኛዎችን ያማከለ የትምህርት ከሪኩለሞች አልነበሩ ማለት ነው ስለዚህ እነዚህ ነገሮች ካልተሟሉ ውጤታማ አይደለም ልክ እኔ አሁን ለእናንተ የጃፓን መኪናና የቻይና መኪና ቁልፍ ባመጣላችሁ የምታነሱት የጃፓኑን ነው ለምንድን ነው
በርግጥ ጥሩ ዕቃ ማስተዋወቂያ አያስፈልገውም እናንተ ኦሬዲ ከስተመሮች አውቃችሁታል ሳቲስፋይድ ናችሁ መኪናውን መያዝ ብቻ ሳይሆን ታሰሩታላችሁ መኪናው ማለት ነው ልክ አንድ ተማሪ ኦሬዲ ሳቲስፋይድ ነኝ ረክቻለሁ በትምህርቴ ብሎ ልክ የመኪናውን ቁልፍ እንደያዘ ማለት ነው ከዛ በኋላ መኪናውን ነዳው ማለት ዕውቀቱን ወደ ስራ ወደ ተግባር ለወጠው ማለት ነው መኪናውን እየነዳ ስትጠቀምበት ተገለገልክበት ማለት ነው ዕውቀትን ገበያ ላይ አውጥተህ ስትጠቀምበት ያኔ ትምህርት ጥራቱ ትክክለኛ ፓራሜትሮችን አሟልቷል መመዘኛዎችን አሟልቷል ያ ፕሮዳክት ዓለም አቀፍ ደረጃ ላይ ተወዳዳሪ ነው ባጭሩ ኤጁኬሽን ኳሊቲ ማለት ሲስተሙም አይደለም ተመራቂው የጨረሰው ተማሪ ተምሬያለሁ ብሎ አናውንስ የሚያደርገው ሰው ተወዳዳሪ ሆኖ ውጤታማ ሲሆን የትምህርት ጥራት ትክክል ተግባራዊ ሆኗል ፕሮዳክቱ ላይ ነው ፎከስ የምናደርገው ስለዚህ የትምህርት ፕሮሰሱ በተለያየ መልኩ የተወሳሰበም ሊሆን ይችላል ላይገባንም ይችላል ግን ውጤቱ ምንድነው እንደው ይሄን በተመለከተ እኔ በጣም ሁሌ እንደምሳሌ መጠቅሰው እንግሊዝ ሀገር አንድ ኮሌጅ ነው ኢተን ኮሌጅ maybe የአፄ ቴዎድሮስ ልጅ የገባበት ትምህርት ቤት ነው 17 ጠቅላይ ሚኒስትሮችን ፕሮዲዩስ አድርጓል አንድ ኮሌጅ ነው ኦክስፎርድ አሉ ኬምብሪጅ አሉ ሌሎችም የታወቁ ኢንተርናሽናሊ ሪኮግናይዝድ የሆኑ ትምህርት ቤቶች አሉ ከዛ የወጡ ተማሪዎች ወጡ ማለት ስራ ጀመሩ ነው የራሳቸውን ስራ የሚቀጥራቸው ፍለጋ አይደለም ስለዚህ እነዚህ ሰዎች የተሰሩት ለኢንተርናሽናል ስታንዳርድ ብቁ ሆነው ገበያ ላይ መሸጥ እንዲችሉ ነው እኔ መማረው ዕውቀቴን ለመሸጥ ነው እንግሊዝ ሀገር ለመቀጠር ስትሄድ ምን ልታደርግልን ትችላለህ ነው የምትባለው የመጀመሪያው ጥያቄ ስንት ዲግሪ ስንት ሰርቲፊኬት አለ አትባልም እኔ ቢዝነስ ውስጥ ብቀጥርህ እኔ ጋር መተህ ስራ ብትጀምር የኔን ቢዝነስ ውጤታማ የምታደርግበት ምን ክህሎት አለ ብሎ ነው የሚጠይቅህ እንጂ ምን ከየት ዲግሪ ምን ወረቀት አለ ማስተርስ አለ ፒኤችዲ አይጠይቅህም እኔ 2 ማስተርስ ኖረኝ ስራ ግን ያገኘሁት አንድ ሳምንት በተማርኳት በክህሎት ላይ በተሰራች 6 ወር ኤክሰርሳይዝ ያደረኳት ሰርቲፊኬት ነው ስራ ያስጀመረችኝ እንግሊዝ ሀገር ማስተርሱ አልጠቀማቸውም ያቺ ግን አሰስመንት ስኪል ኳሊፋይድ የሆንኩባት ወደ ኳሊቲ ማኔጀርነት ሙቭ ያደረኩባት ፕሮሰስ እሷን ስራ ያስጀመረች ምክንያቱም አስተማሪዎችን አሰስ የማድረግ ብቃታቸውን የመገምገም የመመዘን እና ክህሎት የሚያስፈልጋቸው ከሆነ ክህሎት ላይ የመሙላት አቅም ስለነበረኝ አካዳሚክ ስኪሉ ባካፕ አረገኝ ያቺ ቮኬሽናል ስኪሏ ደግሞ ለኔ ውጤታማ እንደሆነና ገበያ ላይ ዕውቀት እንድሸጥ ረዳችኝ ይሄ ነው ትልቁ ነገር ዲግሪ ያለው ሆይ ቢሮ ተቀምጠው ስራ የለኝም የሚሉ ብዙ ግራጁዌትስ አጋጥመኛል እዚህ ሀገር ማስተርስ ይዘው ቢኤስሲ ይዘው ከዩኒቨርሲቲ ጨርሰው ቢሮስ ናቸው ስራ የለንም ለምንድነው ስራ የሌላችሁ ስላቸው አለቃችን አላዘዘንም እንዴ ማስተርስ ኖራችሁ ቢኤስሲ ኖራችሁ ስራ መፍጠር የምትችሉበት አይዲያ ስለ ድርጅታችሁ ባዮግራፊ ለምን አጽፉም የድርጅቱን ታሪክ ለምን ቁጭ ብላችሁ አጽፉም መጽሐፍ ቢያቀታችሁ መስራት ባትችሉ ስለ መስሪያ ቤታችሁ ታሪክ እንኳን ለምን አጽፉም ያልኳቸው ፊክሽን ቁጭ ብለው የሚያነቡ ብዙ ግራጁዌትስ አሉ ነው ትእዛዝ እስኪመጣ የስራ ትእዛዝ እስኪመጣ መጠበቅ ማለት ነው በቃ እና ታዛው የሚሰሩ ምሁሮች ያሉበት ምድር ላይ እኔ በጣም ያስደነገጠኝ ምሁር ሪሶርስፉል ነው አይዲያ ያንፈልቃል ሶሉሽን ይሰጣል ለችግሮች መፍትሄ ነው ክሪኤቲቭ ነው ራይተር ነው ይሄን ሁሉ ብቃት ያልተካነ ምሁር ትክክለኛ ምሁር አይደለም ስለዚህ ውጪ ወጥቶ ሼልፍ ቢደረድር ጽዳት ቢሰራ መኪና ቢያጥብ እኔ አይገርመኝም እና እነዚህ ነገሮች ትኩረት ሊሰጣቸው ይገባል በትምህርት ጥራት ላይ እና ትምህርት ጥራት ማለት ፕሮዳክቱ ላይ ነው ፎከስ ማድረግ ያለብን ፕሮዳክቱ ግን ብቁ ነው ወይ የሚለው ነገር መመዘኛው አለ ነው አሁን እኮ የየትኛው ዩኒቨርሲቲ ግራጁዌት ብቁ ነው ብለን የምናገርበት አቅም አለን ማን ነው ያንን ሰርቲፋይ የሚያደርገው ይሄ ነው ፕላስ ከታች ያልተጀመረ የጥራት ስራ ላይ ግድም መስራት ላይ መቆጣጠሪያ ኢንስፔክሽን ወይ ደግሞ ፈተና አዘጋጅተ ብቁና ብቁ አይደለም ብትለው ዩኒቨርሲቲ ግራጁዌት ህይወቱን ማበላሸት ነው መቅጣት ማለት ነው ደብል ፐኒሽመንት ጥሩ ሳይማር ቆየ ከዛ በኋላ ብቁ አይደለም ብለ ፈተና ደግሞ ተጥለዋለ ሁለት ጊዜ ተቀጣው ጥሩ ሳይማር ሲስተሙን እየፈተሽክ ጥሩ መማሩን ያረጋግጥን ማስተማር ሲገባን ምክንያቱም የተማረ ሰው ነው አገርን የሚገነባ አሜሪካንን አሜሪካ ያደረገው ትምህርት ነው እንግሊዝን እንግሊዝ ያደረገ ጃፓንን ሳውዝ ኮሪያን ታላቅ ያደረጋቸው ትምህርት ነው እኛ በትምህርት ላይ ምን ሰራን ነው ስለዚህ ተማሪውን ገና ከልጅነት ከታች ጀምሮ መገንባት የምንችልበት አቅም
መገንባት ወይ ደግሞ መስራት አለበት ሲስተማችን ጠንካራ ነው የሚማረው አካል ላይ የሚማረው ሰው በራሱ የተማርን ያለን ሰዎች ወይ የተማርን ሰዎች ለምን እንደምንማር ማወቅ የለብንም ወይ ማለት ለምንድን ነው የምንማረው አንድ ዲፓርትመንት ውስጥ ገብቶ አንድ ኢኮኖሚክስ የሚያጠና ተማሪ ለምንድን ነው ኢኮኖሚክስ ማጠናው ነው አንድ ግብርና የሚያጠና ተማሪ ለምንድን ነው ግብርና ማጠናው ለምንድን ነው ግብርና የተማርኩት የሚለውን ነገር መመለስ የለበትም ወይ ያለ ምክንያት ይሄ ዘው ብለን ገብተን ተመዝግበን ምንማረው ነገር ዲግሪያችን ከወረቀት ያለፈ ነገር እንዲኖረው አላደረገን አሁን ባለው ሁኔታ እና ይሄ ከተማሪዎች ምን ይጠበቃል ነው አሁን ለምንድን ነው አንድ ዲፓርትመንት ውስጥ ገብቶ የሚማረው ለምንድን ነው ይሄን ማወቅ የለበትም በርግጥ ማወቅ አለበት ምክንያቱም ይሄን ምንድነው አንድ ትልቁ ችግር ልጆች በተለይ በትምህርት አሰጣጥ ላይ ከ0 እስከ 5 ከ6 እስከ 10 ከ11 እስከ 15 ከ16 እስከ 20 የሚያስፈልጋቸው ነገር ቤተሰብ ተከታትሎ ያላሳደጋቸው ልጆች ከሆኑ ሰው ተከትለው ነው የሚሄዱት ጓደኛ ተከትለው ነው የሚሄዱት ፒር ኢንፍሉዌንስ ማለት ነው ስለዚህ ኢንፍሉዌንስድ የሆኑ የራሳቸውን ገና ያላገኙ ዝንባሌያቸውን ያልፈተሹና ያላወቁ ተማሪዎች ሌሎችን ተከትለው ይሄዳሉ ከዛ በኋላ ዩኒቨርሲቲ ይጨርሳል ስራው ላይ ደስተኛ አይደለም ብዙ ከስተመር የሚያጉላሉ ቢሮ ውስጥ የተቀመጡ የተማሩ ሰዎች ናቸው ያልተማረ ገበሬው አይደለም ቢሮ ውስጥ ያለው ስለዚህ የማይወደውን ስራ እየሰራ ነው ማለት ነው ሲምፕል የማይወደውን የሚሰራ ሰው ደግሞ በተገልጋይ ባለጉዳይ ሲመጣ ጠላቱ አድርጎ ነው የሚያየው እንደ ጠላቱ ነው የሚያየው ወይም ደግሞ ያበሻቅጣል ወይም አያናግረው ወይ አስቀምጦ ጥሎት ይሄዳል ትክክለኛ የተማረው ሰው ባለጉዳይ ሲመጣ ደስ ሊለው ይገባል ምክንያቱም ለሱ ሊያገለግል ነው የተማረው ከ11 እስከ 15 ባለው እድሜ ውስጥ ዝንባሌያቸውን ቤተሰብ አውቆ ምን ነርስ ሊሆን ይችላል ወይ ደግሞ ሶሻል ወርከር ሊሆን ይችላል ወይ ደግሞ ዶክተር ሊሆን ይችላል ወይ ደግሞ ኢንጂነር ሊሆን ይችላል ወይ ደግሞ ኢቭን ቄስም ሊሆን ይችላል ይነበር ነው ፓስተርም ሊሆን ይችላል ኢማምም ሊሆን ይችላል ያንን ዝንባሌ መፈተሽ ያለበት በርግጥ ያስተማሪው አስተያየት ያስፈልጋል ቤተሰብ ዝንባሌው ማወቅ አለበት በዛ ዝንባሌው ያደገ ልጅ በዛ ዝንባሌው የተማረ ልጅ ውጤታማ ነው ምክንያቱም የሚወደውን ነገር እየሰራ ነው ማለት ነው በዚህ ጨምሩ ነገር አለ አንዱ ደቂቃል ማለት እንደ ጥያቄም ጭምር ነው ምንድነው ቀደም አንተ ስታነሳ እንደው ዘቡ ብሎ ገብቶ አልክ ማለት ምን አማራጭ አለ የተላከበት ዩኒቨርሲቲ መግባት ነው ያለው አማራጭ ሜዲካል ተማሪ ሆናለሁ ብለህ አስበህ ሄደህ ፊዚክስ አስተማሪ ልትሆን ትችላለህ ስለዚህ አንተ መሆን የምትፈልገውና ያለው እድል አይመጣጠንም ስለዚህ እንደ ተማሪ በቃ የተሰጠህን ይዘህ ነው ብልጥ ልጅ ያያዘው ይዛክሳል እንደሚባለው የተሰጠህን ይዘህ ነው የምትቀጥለውና ምንም አማራጭ የለም አሁን አብዛኞቻችንም ያደረግነው ይሄንን ነው መጀመሪያ የሆነ ትምህርት ተማረን ከዛ በኋላ ነው ራሳችንን እየፈለግን ያለው ከዛ በኋላ ነው ይሄ ምን ያህል ነው ሪሶርስ የሚያሳጣው ነው የ10 አመት ወደ ኋላ ይቀረ ሚኒመም የ10 አመት ያህል ወደ ኋላ ይቀረ የመንቃት ፕሮሰስ ውስጥ ነው ያለነው አንዱ አውሮፓ ውስጥ ያለ አንድ ወጣት በ14 በ15 አመቱ ምንድነው መሆን የምትፈልገው ቢል ይነግራል በግልጽ ይነግራል እዚህ ግን ዩኒቨርሲቲ ጨርሶ ለመሆኑ ደስተኛ ነህ በስራ ስትለው አይደለም ይላል እያስተማረ እኔ ማስተማር አልወድም የሚል መምህር አጋጥሞኛል 50% መምህራኖች ያጋጠሙኝ ሙያቸው ለመቀየር አካውንቲንግ የሚያጠኑ አጋጥሞኛል ኢንጂነሪንግ የሚያጠኑ አጋጥሞኛል ስለዚህ ለስራው ያልተሰጡ ግራጁዌትስ አሉን ለምንድነው ዝንባሌያቸውን ከጧቱ አላገኙትም ዝንባሌያቸውን ቢያገኙ እኮ መጀመሪያውኑ በዛ ኢቭን በአሰስመንት በፈተናው እጅግ ውጤታማ ይሆኑና ምርጫቸው ይሳካ ነበር የመጀመሪያ ምርጫቸው ይሄ ነው አመሰግናለሁ አንድ ነገር ምንድነው አሁን ኮኒ ምን ያሳውኩ ነበር መሰላችሁ ማለት መማርስ ይሄን ያክል ጠቃሚ ነው አንዳንድ ጊዜ ስታዩት ላይ ያልተማሩ ሰዎች ናቸው እየመሩ ያሉት በገንዘብ ደረጃ በአቅም በፋይናንስ ደረጃ ብታይ ከተማረው ይልቅ አሁን ቢል ጌትን ብንወስድ ዲግሪ አልሰራ እስካሁን ማለት ግን ማይክሮሶፍትን ቀጥ አድርጎ ነው የሚመራው ገባ እና ፖይንት አለኝ ለምሳሌ አውሮፓ ውስጥ ብዙ ያልተማረ ህዝብ ያለው የእንግሊዝ ሀገር ህዝብ ነው ግን ኢኮኖሚያቸው አራተኛ ነው ከዓለም ከዌስተርን ወርልድ ከምዕራቡ ዓለም ደግሞ አሜሪካን ውስጥ ብዙ ያልተማረ ህዝብ አላቸው አምራች ኃይል አላቸው ግን በዓለም ላይ ያላቸው ኢኮኖሚ የሳይንስ ግኝታቸው የሚሊተሪ ሳይንሳቸው የሮኬት ሳይንሳቸው እውቀት ነው የምናወራው ስለ ክህሎት ነው የምናወራው
ሁለቱን በጥልቀት ማየት አለብን በክህሎት ደረጃና በእውቀት ደረጃ ያሉት ነገሮች እኛ ሀገር ትንሽ ተደበላልቋል ክህሎት ትንሽ ተጀምሯል ግን ተጀምሮም ሌቭል 4 ሲደርስ ወደ ሌቭል 5 ይገባና አካዳሚሽን ይደረጋሉ ወራስ እንግሊዝ ሀገር እስከ ሌቭል 8 ድረስ ይሄዳል ኢኩቫለንት ቱ PhD ማለት ነው PhD ያዘ አካዳሚሽን ከሌቭል 8 ጋራ እኩል ነው እንግሊዝ ሀገር ስለዚህ በክህሎቱ የጠለቀ እውቀት ይኖራል ያ ነው አሁን እኛ ጋር ድብልቅልቅ ያለው እና እነዚህ ነገሮች ላይ በጥልቀት ወደፊት ብናወራ ደስ ይለኛል ጥሩ የሚቀጥለው ሳምንት ተመልሰን እንመጣለን የተከበራችሁ አድማጮቻችን ከፋና FM 98.1 በስነ ልቦና ፕሮግራሞቻችን ላይ ነው የምትገኙት ቴክኒኩን ሳሚ ሲቆጣጠርልን ነበር አብዱልሐኪም ኑር የናንተን የስልክ መልእክት እየተቀበለ ወደኛ ሲያደርስ ነበር እዚህ ስቱዲዮ በመገኘት እንግዲህ ሐሳብ አስተያየታቸውን ሲሰጡን የነበሩ ባለሙያዎችን እጅግ በጣም ነው ማመሰግነው ማለት ነው አቶ ታምራት ታደሰና ወይዘሪት ቤዛ ጌታቸው ያው ከኛ ጋር ነበረች ወደፊትም ከኛ ጋር ትቆያለች የሚቀጥለው ሳምንት በዚሁ ርዕሰ ጉዳይ ተመልሰን እንመጣለን ፕሮግራሙን በመምራት ምንተስኖት ይልማ አብሬያችሁ ነበርኩ ልክ ማክሰኞ